ጥሪያችን አክብራችሁ ለመጣችሁ ክቡራን እንግዶቻችን ማለትም የሃይማኖት አባቶች ከተለያዩ ብሔር ብሔረሰቦች የመጣችሁ እንዲሁም የሚዲያ ባለሙያዎች በድጋሜ እንኳን ደህና መጣችሁ። ለዚህ የህዝብ ለህዝብ ግንኙነት ፎረም ከጎናችን ሆናችሁ የፎረሙ ተሳታፊ በመሆናችሁ ይህንን መድረክ እንዲሳካ ላደረጋችሁ አስተዋጽኦ ላቅ ያለ ምስጋና በአዘጋጅ ኮሚቴ ስምና በራሴ ስም ለማቅረብ እወዳለሁ። የህዝብ ለህዝብ ግንኙነት ፎረም ከተጀመረ ከ2 ዓመት በላይ አድርገዋል። በዚህ 2 ዓመት የተሰሩ የህዝብ ለህዝብ ሰላማዊ ግንኙነት እንዲፈጠር መልካም ስራዎች ተሰርተዋል። የህዝቦች ጉርብትና በታሪክ፣ በባህል፣ በሃይማኖት፣ በኢኮኖሚ፣ በጋብቻ የተሳሰረ ስለሆነ የገጠመው ችግር በቀናነት መፍታት እንችላለን ከሚል መነሻ ይህ የህዝብ ለህዝብ የግንኙነት ፎረም ለመመስረት ችለናል ማለት ነው። በ2 ዓመት ውስጥ በተለያዩ ማህበረሰብ ያገኘን የተለያዩ ስራዎች ተሰርተዋል። ህዝቡ ያለበት ችግር እንዲፈታ በገጠመን የጦርነት አስከፊ ሁኔታ የነበረው በትግራይ፣ በአማራ፣ በአፋር፣ በሁሉም በኢትዮጵያ ውስጥ ይህንን ነገር ህዝቡ ተወያይቶ ተቀራርቦ እንዲፈታው በውስጥ ቀደም ሲል የተለያየ ሀሳብ የነበራቸው ሰዎች ሀሳቡ ማለት ከአንድ ብሔር ወደ አንድ ብሔር የጥላቻ ንግግር ሲያደርጉ የነበሩ ሰዎች በስልክ ይሁን በዋትስአፕ ግሩፕ እያገኘን ወደ ሰላም መንገድ ተመልሶ ህዝቡ ተገናኝቶ ችግሩ እንዲፈታ። ምክንያቱ ህዝብ ለህዝብ የተጣላ ህዝብ የለም። አንዱ ህዝብ ወደ ሌላ ህዝብ ሆን ብሎ ሊያጠቃ ተነስቶም አያውቅም። በፖለቲከኞች በኤሊት በተለያዩ ሰዎች በሚፈጥሩት ትርክት ህዝብ ለህዝብ እርስ በራሱ እየተጎዳ እንዳይኖር እኛ ቆም ብለን በማሰብ ወደ ሰላም በማስመጣት ችግሮችን መፍታት እንችላለን ከሚል አንጻር ነው። ስለዚህ ይሄ መድረክ የህዝቡ ለህዝብ እንዴት መገናኘት እንዳለበት መነሻ ጽሑፍ አለን። በመነሻ ጽሑፍ መሰረት ከመድረክ ተሳታፊዎች ሀሳብ እንቀበላለን ማለት ነው። ለቀጣይ እንደ ግብዓት ስለሚጠቅመን ነው። አመሰግናለሁ። በቀጥታ ወደ ኢንጂነር ዳኜ። ብሔረሰባት ከቅማንት፣ ከአገው፣ ከአማራ እና የትግራይ ተወላጆች ጥሪያችንን አክብራችሁ የዚህ ለተቀደሰ ዓላማ ህዝብን ለህዝብን ለማገናኘት ብለን ተዘጋጀው ፎረም በመገኘታችሁ ላቅ ያለ ምስጋና ላቀርብ እወዳለሁ። ከዚህ በመቀጠል በትግራይ ክልልና በፌዴራል መንግስት በነበረው የፖለቲካ አለመግባባት፣ አለመጣጣም በጠረጴዛ ዙሪያ ሊፈታ የሚገቡ ነገሮችን ወደ ጦርነት አምርተው ኩታገጠም የሆነ የአፋር፣ የአማራ፣ የትግራይ ክልል ህዝቦች የችግሩ ሰለባ ወይ ገፈት ቀማሽ እንድንሆን በቅተናል። ስለዚህ በተለያየ ጊዜ ከአፋርም ከትግራይም ከአማራም ጓደኞቻችን ጋር ሻይ ቡና ኢንፎርማል በሆነ መንገድ በመዝናኛ ቦታዎችን በማንኛውም በምንገናኝበት ሰዓት ስለ ሀገራችን ሁኔታ፣ ቀጣይ ሁኔታ ምን ይመስላል፣ ያለንበት ሁኔታ ካለንበት የችግር አረንቋ እንዴት ብለን ማውጣት አለብን በሚል በምናደርገው ውይይት ለመንግስት ብቻ የሚተው ስላልሆነ የሰላም ጉዳይ የሰላም፣ የፍትህ፣ የዲሞክራሲ እኛም እንደ ህዝብ የራሳችንን አሻራ ማሳረፍ አለብን በሚል ከማንኛውም አይነት የፖለቲካ ወገንተኝነት ነፃ በሆነ ከማንኛውም የፖለቲካ አባል ሜምበር ሳንሆን በጋራ ህዝብ ለህዝብ ግንኙነቱ ከፈጠር ሪሌሽን ባይ አፊኒቲ ኤንድ ሪሌሽን ባይ ኮንሳንጉኒቲ የሚባል ነገር አለ። በስጋ ዝምድናና በጋብቻ የሚመሰረት ዝምድና አለ። በባህልም በአብሮነት በመኖር ብዙ ታሪክ ያለን ሰዎች ስለሆነ ህዝቦች ስለሆነ ይህን ነገር እንዴት ማስቀጠል አለብን? በመሪዎችና በፖለቲካ ሊቆች የሚደረግ በሬ ወለደ ትርክት
ያላስፈላጊ ነገር ጋር ደርሰናል። ይህን ደግሞ ህዝብ ለህዝብ ቤዙ መንግስት ሲባል አገር ሲባል ህዝብ ነው። ህዝቡ ጋር ቤዙ ላይ ከሰራን ተጽዕኖ ልናሳድርበት እንችላለን። ለውይይት ዝግጁ ያልሆነን መሪ ወይ ፖለቲካ ሊቃን ካላስፈላጊ ትርክት እንዲቆጠቡ ተጽዕኖ ሊያሳድር ይችላል ህዝባችን በሚል የተመሰረተ ማህበር ነው። በዛ መሰረት ብዙ ውጣ ወረዶችን አሳልፈዋል። ኢንፎርማል የሌጋሊቲ ባላሟላ መልኩም የተንቀሳቀሱ ግለሰቦችም ለበጎ ብለው ያሰቡት ነገር ሌላ ዋጋ እንዲያስከፍላቸው አስችሏቸዋል። ስለዚህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት በሚፈቅደው አርቲክል 29 አርቲክል 30 እና 31 ሀሳብን በነፃነት የመግለጽ የመቆጠብ ሰላማዊ ሰልፍ የማድረግ ስሞታ የማሰማት የመደራጀት እና ሰላማዊ ህገ መንግስቱን በማይጥስ መልኩ ለህዝባዊ ጠቀሜታ ያለው ነገር ከሆነ በሚፈቅደው መሰረት እሱም ተመርኩዘን የተመሰረተ ማህበር ነው። ዓላማውም አንደኛ በተለያየ ነገር በጦርነቱ ጥሎት የመጣውን ጠባሳና የሻከረ አላስፈላጊ ግንኙነት ሚስ አንደርስታንዲንግ እሱን በማስወገድ ወደ ነበረው ሰላምና መረጋጋት የሶስቱም ክልሎች ህዝብ ለማምጣት በጅማሬ የተያዘ ነገር ነው። በዚህ የተጀመረ ቀስ በቀስ ወደ ሌሎች ክልሎች እየተስፋፋ እንደ ሀገራዊም የሀገራዊ ተቋም ሆኖ መንግስት ለመንግስት የክልል መንግስት ከፌዴራል መንግስት በማይግባባበት ሰዓት በምን መልኩ ተጽዕኖ ማሳደር እንደሚገባን ህዝቡ ጫና ይገባኛል አይነት ነገር ይገባኛል በሚል በባለቤትነት የራሱ ሚና እንዲጫወት ለማድረግ ታስቦ የተደረገ ነው። ስለዚህ ወደ ሰላማቸው ከመጡ የሶስቱም ክልሎች ህዝቦች ያላቸውን ሀገራዊ ሀብተገነት ወይም ተፈጥሯዊ ሀብተገነት በአግባቡ እንዲጠቀሙ ያስችላቸዋል ማለት ነው። ግን ምንም አይነት የጠብ እርሾ የሌለባቸው በመልካም ጉርብትና የሚኖሩ የሶስቱ ክልል ህዝቦችን ወደ ነበረበት ሰላም በማረጋገጥ የተጀመረውን መልካም ዝምድናና ግንኙነት ደግሞ ወደ አመራሮች ወደ ፖለቲካ ሊቃኖች የአመለካከት ለውጥ እንዲያመጡ በማድረግ ሰላማዊ የሆነ የሰላም አየር መፍጠር ነው። በተፈጠሩትን የሰላም ግንኙነት አማካኝነት ደግሞ ፖለቲካዊ፣ ኢኮኖሚያዊ ትስስር እንዲኖረን ያስችለናል ማለት ነው። አንዱ ብሔር ሌላውን ከፍና ዝቅ ከማድረግ አጉል አስተሳሰቦች ለማስቀረት እንደዚህ አይነት ነገር በአንድ ወቅት እዚህ ጋር እንትን ምላችሁ አንድ አፋር ጓደኛዬ ነበረ ከዱብቴ መጣ። የሆነ መዝናኛ ቦታ ላይ ቁጭ ብለን ለትግራይ ክልልና የአማራ ክልል ለአናሳ ክልሎች ለአፋር የግብርና ምናምን የትብብር እገዛ እያደረጉ ነው የሚል ሰማና ከት ብሎ ሳቀ ጓደኛዬ። መሐመድ ሀሰን ምን ተገኘ ስለው ዳኜ አለኝ፣ እኛ ከሰው በፊት ተፈጥረን ነው ኋላ ቀር አላችሁ ነው ያለ። ይሄ በጣም የገረመኝ ትልቅ አስተሳሰብ ነው። የሰው ዘር መገኛ የነ ሉሲ የነ ሰላም አገር ኋላ ቀር አገላለጽ ኢዲት ሳይደረግ ከሚዲያ የመለጠ መሆን አለበት ብዬ ነው ያስረዳሁት ለገዛ ጓደኛዬ። ስለዚህ እኔ በልጥ ሳይሆን ያለንን ማህበራዊ እሴቶች በአግባቡ መጠቀም ሰላማችንን በማረጋገጥ ለሌሎች አርአያ ሆነን ኢትዮጵያ ሀገራችን እንደ ሀገር ሰላም የምትሆንበት ነው። ወጣቱ ከስደት አረብ ሀገር፣ ጎረቤት ሀገር፣ አፍሪካ ሀገር የሚሰደድበት ሰላም እጦት በሰላም እጦት በማህበራዊ ውድመት ያጋጠመው ነገር ኢኮኖሚካል ክራይሲስ ጆብ ኦፖርቹኒቲ ሲቲዝን ካልፈጠር ለዜጎች ግዴታ ነገም ወደ ከፋ ነገር ስለሚሄድ ያለንን ልዩነት በማጥበብ በአንድ ላይ መስራት እንዳለብን በሚል የተመሰረተ ፎረም ነው። ይህንም ከውጭ ሀገር የሚገኙትም የዲያስፖራዎች በሚመለከት ለዚህ በጎ አድራጎት የበኩላቸውን አስተዋጽኦ እንዲኖሩ
እንዲጫወቱ ሚናቸው። ይሄ አፋር ነው፣ ይሄ ትግራይ ነው፣ ይሄ አማራ ነው። አሁን እዚህ የተሰበሰብነው ከተለያዩ ብሔር ብሔረሰባት የመጡ ከአቅማት ከአገው ከተለያየ ነው። ግን በአቀራቢያ የገፈት ቀማሽ የነበሩት የሶስቱ ክልሎች ስለሆነ ፍሮም ሲምፕል ቱ ኮምፕሌክስ ከትንሽ ተነስተን ወደ ሰፊው መሄድ ስለሚገባ ትኩረት ያደረግንባቸው ለጊዜው በእነዚህ በሶስት ክልሎች ስለሆነ ነው። ቀጣይ ሁኔታ ምን ማድረግ አለብን? አንደኛ ተፈጥሯዊ ጂኦግራፊያዊ አቀማመጣቸው ጎን ለጎን የሚገኙ ኩታገጠም ጎረቤቶች ስለሆኑ በታሪክ በአፈጣጠር በፍላጎትም ቅራኔ አልባ መሆናቸው ፌዴራል ስርዓት ለመገንባት በጋራ የታገሉና ወደፊትም ይህንን ስርዓት ለማስቀጠል ፍላጎት ያላቸው በመሆናቸው የተፈጥሮ ሀብታቸውን ስልጣናዊ ትሩፋታቸውን በጋራ ለመኖር ትልቅ እድል ስላለው ይህንን እድል በመጠቀም የተረጋጋች ኢትዮጵያን መፍጠር እንድንችል የሶስቱ ክልል ህዝቦች ያላቸውን በጦርነቱ የተፈጠረውን ጠባሳ በመሻር ወደ ተሻለ ነገር እንድንሸጋገር ለማድረግ ታስቦ የተዘጋጀ ነው። ለአብሮነት ጠንቅ የሆኑ መጥፎ መሪዎች ልሂቃን ከመጥፎ ድርጊታቸው የጥላቻ ንግግራቸው ለማረም በግጭት ውስጥ የሚበዘበዘው ተፈጥሮ ሀብትና ቅርስ መገታት ስላለባቸውና የሰላም አየር ፍጥረት ብሎም ህጋዊ መስመር ዘርግተው ከተፈጥሮ ሀብታቸው ጋር በጋራ መጠቀም ስላለባቸው ዘላቂ ሰላም፣ ልማት፣ ዲሞክራሲ እንዲኖር አስፈላጊ በመሆኑ ለሌሎች መልካም አርአያነት ስለሆነ እንዲሁም ሌሎች በሂደት በውይይት የሚዳብሩ ሀሳቦችን የሚያካትት ስለሆነ ሌላ ከጂኦፖለቲክስ ለቀይ ባህር ቅርብ ስለሆኑ የተለያዩ የውጭ ሀገር ሀያላን መንግስታት ለሚያደርጉት ኢኮኖሚያዊ ኢንተረስታቸው ኮንፍሊክት ኦፍ ኢንተረስት ለችግርም ሰለባም ለመልካም እድልም ይህ የተጋበዙ ኤክስፖዝ የሆኑ ስለሆኑ እነዚህ ከሶስቱ ክልሎች እዛ ላይ ወደ ልማት በሚጠቅመን በሚችለው መልኩ ከተጠቀምንበት የህዝብ ግንኙነት ወደ ነበር በመመለስ ልማት፣ ሰላም ማስቀጠልና ማጠናከር እንችላለን። ኢኮኖሚያዊ ማህበራዊ ስራዎችን ማከናወን፣ የንግድ ትስስር በስፖርት፣ በኤግዚቢሽን፣ በስነ ጥበብ፣ በሃይማኖታዊ በዓላት፣ በተለያየ ነገሮች በመሳተፍ በሾርት ተርም በሚድል ተርም እና በሎንግ ተርም በአጭር በመካከለኛና በረጅም ተብሎ መከፋፈል ይቻላል። መጀመሪያ ፒስ ኤንድ ሴኩሪቲን አሽን ማድረግ በሶስቱም ክልሎች ያለውን የተፈጠረውን አለመረጋጋት ወደ ንቡርነት መመለስ፣ ወደ ነበረው ሰላም መተባበር ወደዛ ማምጣት። ከዛ ሰላም ከተረጋገጠ ደግሞ በልማት ኢኮኖሚያዊ እና በተለያዩ ነገሮች በመረዳዳት እጅ ለእጅ ማደግ የምንችልበትን ነገር ለመፍጠር ታስቦ ነው ይህን የሚያደረግነው። የህዝብ ለህዝብ ግንኙነት መፍጠሪያ ዘዴዎች የሚዲያ ሽፋን ጀስት በድራማ መልኩ ሊሆን ይችላል። የአየር ጊዜ ከግማሽ ሰዓት እስከ 1 ሰዓት ሊሆን ይችላል፣ 2 ሰዓት። በሶሺዮሎጂ በማህበራዊ ሳይንስ ያጠኑ ሰዎች፣ በሃይማኖት አባቶች፣ በሀገር ሽማግሌዎች የግብረ ገብነት የአብሮነታችንን የሚበጀንን ነገር ሽፋን በመስጠት ወደ ነበረበት ሁኔታ ለመመለስ ጥረት ማድረግ፣ በአቅራቢያ የሚገኙ አጎራባች ወረዳዎች ላይ በውይይት ህዝቡን በመሰብሰብ ሀሳብ በማንሸራሸር አብሮነታችንን ለማስቀጠል ምን ማድረግ አለብን በሚለው ትውፊቶቻችን ለውጥ ለማምጣት በሰላምና ልማት ስራዎች ተሳታፊ በመሆን የሶስቱንም ክልሎች የህዝብ ለህዝብ ግንኙነት ማጠናከር ይቻላል። ይሄ ደግሞ ተዋናይ የሚሆኑ አካላት የሀገር ሽማግሌዎች፣ ዘወልዶች፣ የሃይማኖት አባቶች፣ የጎሳ መሪዎች፣ ነጋዴዎች፣ ተጽዕኖ አሳዳሪ ግለሰቦች፣ ሲቪክስ ማህበረሰባት እነዚህን በመጠቀም በአፋር የጎሳ መሪዎችና የሃይማኖት መሪዎች፣ በትግራይና አማራ ሃይማኖት መሪዎች፣ የሀገር ሽማግሌዎች ወይም ዘወልዶች
ድጋፍ ሰጪ አካባቢ ሚዲያዎች፣ አርቲስቶችን በመጠቀም ወደ ሰላማዊ የሆነ ግንኙነት መፍጠር እንችላለን። የዝምድናና የግንኙነት ሂደት አፈጻጸም በተመለከተ መጀመሪያ በቅርብ ያሉ የአፋርና የትግራይ ክልሎችን ወረዳዎች ስራ ይጀምራል። ለዚህም የሚዲያ ሽፋን ይኖራል። በመቀጠልም ኢኮኖሚያዊ እንቅስቃሴ ለመጀመር ለመፍጠር ቅድሚያ የጸጥታ ሁኔታዎችን ግምት ውስጥ በማስገባት ቀጣይ ስራዎችን ማስቀጠል ይገባናል ማለት ነው። በሶስተኛ ደረጃ ሰላማዊ ማህበራዊ ኢኮኖሚ እንቅስቃሴ እውን ሲሆን ማህበራዊ ኢኮኖሚያዊ ትስስሮች ተጠናክሮ መቀጠል ሲኖር አለበት። ማህበራዊ ትስስር የሚገልጸው በስፖርታዊ ስራዎች፣ ሰፊ የህዝብ መድረኮች በማከናወን ባህላዊ ሃይማኖታዊ ትውፊቶችን ለሰላምና መረጋጋት ያላቸውን ሚና ማጎልበትና ወደ ተግባር ማውረድ ነው። አቅጣጫ የሚጠብቁ ገዢ በጎ ሀሳቦችን ወይም ምሳሌዎችን፣ ምሰሶዎችን ሁልጊዜም ውይይት፣ ንግግር በሚካሄድበት ወቅት የሚከተሉትን ምሰሶዎች ግምት ውስጥ ማስገባት ጂኦግራፊ፣ ጂኦፖለቲካዊ፣ የጋራ ታሪክ፣ የጋራ ፍላጎት፣ በቋሚነት የህዝብ ለህዝብ መንግስት ጎርፍ ማለት ነው። ሊመጣ ይሄዳል። ዛሬ ያለው መንግስት ነገ አናገኘውም። ህዝብ ግን ቋሚ ነው። ባለበት የሚገናኝ ብዙ ነገሮችን ሰላሙን የሚፈልግ ከምንም በላይ ጥሮ ግሮ ሰርቶ የትም ትግራዋይ፣ አማራ፣ አፋር፣ አገው፣ ቅማንት ሌላ እየተባለ ኦሮሞ እንደዚህ ነው እየተባለ ገደብ የሌለሽ ሁኔታ ከድንበር ወደ ድንበር ተሸጋግሮ ሰርቶ የሚኖርበት ከአንድ ክልል ወደ አንድ ክልል አገሬ ነው ብሎ የሚሰማበት አይነት ስሜት እንዲሰማ ለማድረግ መኖር አለበት። ምክንያቱም በጂኦግራፊካል ስንሄድ ኩታ ገጠም እንደመሆናችን ምንም የሚለያየን ነገር የለም። ስለዚህ ተወደደም ተጠላም አብሮ የመኖር ግዴታ አለብን ማለት ነው። አፋር ከትግራይ ተለይቶ ለብቻው የሚኖርበት፣ ትግራይ ከአፋር፣ ትግራይ ከአማራ አንዱ ከአንዱ የሚለያይበት የለም። ይህን ነገር ወደ ልማት ካመጣ ነው በጂኦግራፊካል ተጠቅመን ጥሩ ውጤታማ ልንሆን እንችላለን በሚል ነው። ጂኦፖለቲካል አስፈላጊነቱ ያው ከቀይ ባህር ጋር በተያያዘ ጉዳትም ጠቀሜታም አለው። ያደጉ አገሮች ወይም ሀያላን መንግስታት በሚያደርጉት የኢኮኖሚካል ኮንፍሊክት ኦፍ ኢንተረስት ወይም የፖለቲካና የኢኮኖሚ የጥቅም ግጭት የችግሩ ሰለባ ልንሆን እንችላለን። መልካም ዕድል ደግሞ ይዞ ሊመጣ ይችላል። ወደብ አቅራቢያ ነው የሚኖረው። የጋራ ትልቅ የጋራ ታሪክ በሚለው በታሪክም ቅራኔ የሚፈጥሩ ታሪክና ትርክት የላቸውም ሶስቱም ክልሎች አፋር፣ አማራና ትግራይ ማለት ነው። የጋራ ፍላጎት ደግሞ ዲሞክራሲያዊ ፌዴራል መንግስት ስርዓት ለመገንባት አብሮ የታገሉ ወደፊትም ይሄን ለማስቀጠል ኢንተረስት ያላቸው በመሆናቸው ይሄ ትልቅ እሴት ነው። ይሄን በአግባቡ መጠቀም መቻል አለበት። በቋሚነት የህዝብ ዝምድና ግንኙነቱ ላይ መጽናት አለበት። በጥቅም ፈላጊ ቡድኖች በኤሊቶች መካከል ችግር በተፈጠረ ቁጥር ህዝብ መጎዳት የለበትም። መንግስት ይሄዳል ይመጣል። ህዝብና ሀገር ግን ቋሚ ናቸው። ቋሚ የሚባል ጠላት የለም፣ ቋሚ ወዳጅ የሚባል የለም። ይህንን ታሳቢ የሚያደርግ ስትራቴጂያዊ ዝምድናና ግንኙነት መፍጠር አስፈላጊ ብቻ ሳይሆን ግዴታ ነው። አደረጃጀት በተመለከተ በአማራ ክልል በአማራና በትግራይ አዋሳኝ ቦታዎች፣ በአፋር ክልል በትግራይና በአፋር አዋሳኝ ቦታዎች ያለውን የህዝብ ለህዝብ ግንኙነት ማጠናከር። ማጠቃለያ ይህ ጽሁፍ እንደ መነሻ ያቀረበ ስለሆነ በህዝብ ባለሙያዎች ተሳትፎ የሚዳበር ይሆናል። በሶስቱ ክልሎች የህዝብ ለህዝብ ዝምድና ግንኙነት ተጀምሮ ወደ ሌሎች የሚስፋፋ ይሆናል። የህዝብ ግንኙነት ለመንግስታዊ አካላት ጫና በማሳደር የህዝቡ ሰላምና መረጋጋት እንዲሰፍን ወደ ልማት እንዲገቡ ምሁራን፣ ባለስልጣናት በህዝባዊ ግፊት ሚናቸው እንዲጫወቱ ወሳኝ ይሆናል። በተፈጠረ ሁኔታ ያቋረጠውን መልካም የህዝብ ለህዝብ ግንኙነት ትስስር ወደ ነበረበት እንዲመለስ ያለ መሰረት ነው። ይህ በጎ መነሻ ከአማራ ክልል፣ ከአፋር ክልል፣ ከትግራይ ክልል ህዝብ የመነጨና የሶስቱም ክልሎች ህዝቦች መልካም ግንኙነት ለመፍጠር ያለመ ነው። ይህን ስንል አገው፣ ቅማንት፣ ሌሎችም በኢትዮጵያ ብሔር ብሔረሰባት ጋር ያለን ግንኙነት በዚህ ጀምረን እያስፋፋ ነው የምንሄደው ብለን ያለንበት ነው።
ወደፊትም ወደ ተቋማዊ ቅርጽ አድጎ የሁሉም ክልሎች ስትራቴጂካዊ ዝምድና ግንኙነት የሚጸናበት እንዲሆን ይፈለጋል። በፖለቲከኞች መካከል፣ በጥቅም ፈላጊ ቡድኖች፣ በመንግስታት መካከል የሚፈጠሩ አለመግባባት፣ ጥላቻ፣ ሁከት፣ ግጭትና ጦርነት ሲያጋጥም ይህንን ችግር ለመፍታት የሚያስችል ህዝባዊ ተቋም በመመስረት ህዝቡን ከእንግዲህ ወዲህ እንዳይጎዳና መሳሪያ እንዳይሆን የሚረዳ ህዝባዊ መሰረት ያለውን ስትራቴጂካዊ ዝምድና መፍጠር ያስፈልጋል። ማለት መንግስታት፣ የክልል መንግስታት ከፌዴራል መንግስታት ጋር በማይጣጣሙበት ሰዓት የቆሞ ተመልካች ሳይሆን ይገባናል በሚል ሌጋል ፐርሰናሊቲ ያለው ኢንስቲትዩሽን በማቋቋም ለፒስ ኤንድ ሴኩሪቲ አሹር ለማድረግ ህዝቡ ተጽዕኖ የሚያሳድርበትን የራሱን ሚና መጫወት አለበት ለማለት ነው። በአጠቃላይ የህዝብ ዝምድና ሁሌም መጽናት አለበት። በልሂቃንና ፖለቲከኞች ችግሮች በተፈጠረ ቁጥር ህዝብ መጎዳት የለበትም። መንግስት ይሄዳል ይመጣል፣ ህዝቡም ሀገር ግን ቋሚ ናቸው የሚል እምነት አለን። አሁንም ከዚህ ባለፈም እኚህ ሶስቱ ክልሎች ወይንም ህዝቦች ከተለመደው አይነት የጠብ ቁርሾ አካሄድ ወጥተው በጋራ ያላቸው ተፈጥሯዊ ሀብት እሴቶቻቸውን በመጠቀም ለውጥ እድገት የሚመጣበት ለመንግስታትን ተጽዕኖ እንዲያሳድሩ በማለት የተዘጋጀ ፓነል ነው። አመሰግናለሁ ስላዳመጣችሁ። እናመሰግናለን ኢንጂነር ዳኜ ዝምቄል። በሚቀጥለው ወጣት መሐመድ ከድር በአፋርኛ ጽሁፉ መነሻ በማድረግ ማብራሪያ ይሰጣል። መሐመድ መድረኩ ለሱ እሰጣለሁ። ማና እንተኒ አቦ ስንተንሲኒ ላይ ዮሳፍ ሲከና ፈርዳ አማርኛ ከትግረኛ ፈርንኪ ላይ ዮሳፍ አፈርፋ ለጎሞ ብሰን ደሞ መቅደሩ ማዕፈር ተግዳካ ወቤኒ ማህ ደስ ሳለቦ ቢዳከለ እንቦህ ማህ ሲዲ አሕመድ አማራይ አፈራይ ትግራይ ፍጋኔ ቶኪኑ ማና ልጎስና ሱገያ ማን ጋራዋኒ ናቢሶ ሃይና ያያንግያ እንቦይ tam imbo kamu tigra afara amara ke kala tana gatite fana bare makende gadandala imbo hanke imbisnar afar ke amara tigra imbisnar fadita wa hum kadu afar ke tigra imbo hudud tani dainati tadlija imbisnar yang sudi to aga maha aga imbisinin to imbo kadu ayute dari yasborweni ओके काबू आयुता के महा गीतवा तने की केना तलका तो आफरा तले ऐशमरियन की तिगरा तले ऐशमरियन केना तले ऐशमरी सलाम आकाय ऐशे एले फाटा है yang gaje tantami samiya hai wah para ini to ki dipilih tani umat ऐसे ini umat to sami tani to abnu nahara maha doa suge yang angka bisoha noka awakan kita maha kan dari na wabtaha mahahila tawleni wote kikino mata salama atuna mahabana fadita ya ana kela tenki kalau ada anggara yenki kala ni mata di tada hafta fadita ya ana fi tada hafta ya nama to abun mahabara dari benar kata tiga ke akhir itu dia tak tambah dola ke bahar bodi dina bodi ke rasid dola ke ada ni tak orang di sini namun mata anggar orang di kawan tahan media ke lawan terus kalau kalau grup baru terisi dalam mata diaspora siapa baru yang anggar kita akan jangan ke turunin akan harus ya Agak laki ke yasgoro ini kene akal pelawana kena hadana ay mablag tikki ayunte dari kadu dina bukti kedamu di rasid olaru na yamari titakiana faditaya baru hatta kena kage sisane lake ken kyo mari titati telakatan yawan ke ken katana kena bola mitya faditehi diaspora maha kata
baru hata ini yang mereka fardinta makin hata media fardin dia bisa betah kena hata nama kena kolam media ini ibu dia selalu berkaitan ya terus maha kata ini nama kita mana itu kita akan itu dia hal kali ini akhir dia mahal kepada Yesus dan akhir ini hal itu dari ini ahad itu hanya ke mana ia lagi file dia yang berarti mungkin kalau kita tahu tidak isi file yang mereka itu masalah ini ia lah mata kita perlu ada mereka itu mata isi file yang kan kusana ke anak yang tahu tidak usaha yang mereka itu kalau usaha yang tahu itu mata nak ada orang ke mata nak ada orang itu mungkin baru dia akan ayun kerja ada orang tahu kata satu pun mungkin esa jadi yang maafkan antara itu kalau tahu kata ini kalau usin mata ke isinya bukan Islam ini rasanya kalau ini yang tahu kita ini kalau yang beliau umat tak kuat jadi dia mari kan mana isi masalah yang berken kita mana hukum organina salam hindar atau nalakatan dari narkewa beri kita dia kata dan ini dia dasu kali ini ya Tulisan utak kuah barang fardin tamai dan ini jadi yang nama mana media seman boleh baru mana media ini kata nama apa baru yang mereka itu yang baru mereka awal yang mereka ini tadi hati media seman negara ini nanti umat agar akan maklum dia akan orang saja masih yang kalau tidak kata dan pemahaman nanti selama pernah ibadah anak umat agar oke, dah diadakan baru ini tu kalau umat akan pergi tahunnya kalau dia, kalau kalau baru mulai dina politik kita harus telur mabin kita tu nasib mahal di sosial kita kita bisa akan nanti akan katakan aku belum hal ini bagaimana itu tadi migrasi tentang እናመሰግናለን ወጣት መሐመድ። ከዚህ በመቀጠል ጽሁፉ መነሻ በማድረግ ከተሳታፊዎች ሀሳብ እንድንገልጽ أمنا مهبسه عرف أفرني سألتك نقاد دينتاني ونقع نقاد محتاني ونقع نقاد تماتيني موغورا إتي مدركو أسفلاغينو حزب لحزب قننينات قطن سياطة ነገሩ ይበላሻል። ትግራይ፣ አፋር፣ ቅማንት፣ አገው፣ አማራ አጥብበን ስናይ አንድ ላይ ኖረናል። የደም ግንኙነትም አለን። ለምሳሌ ዞን 2 አፋር እናታችን አንድ ናት። የትዳር ግንኙነትም አለን። የሃይማኖትን ግንኙነት አለን። የባህል ግንኙነት አለን። ብዙ መታቀብና ማደግ ያለበት ባህሎችም አሉን። በእነኚህ ብሔር ብሔረሰቦች መካከል አንዱና ትልቁ ባህላዊ ግጭት እንዳይፈጠር መከላከልና ከተፈጠረ
ግጭትን ማስወገድ ወደ እርቀ ሰላሙ ለመምጣት የሀገር ሽማግሌዎች አሉ። ኢንዲጂኒየስ ሲስተም የምንለው የአካባቢ የእርቅ ስርዓት አለን። ማሳና ግጦሽ መሬት ብቻ ሳይሆን እስከ ሞት የሚያደርስ ነገር ቢኖርም በእርቅ ነበረ እየተፈታ የቆየው። ብዙ ነገር እናውቃለን። በምንም ተአምር ብንፈልግም ብንሞክርን ማድረግ የማንችለውን ነገር አለ። ህዝብ ለህዝብ ግንኙነቱ ከተጠናከረ ሐበህ ኩሐበው አይታም ይላሉ ወላጆቻችን። የሚያስፈልገው አንድና አንድ ነው። ሁላችን በአንድ አገር ውስጥ አለን። እንደ የአገር ልጆችና ዜጎች ብሔር ብሔረሰቦች መብታችንን ተጠብቆ ግዴታችንን እየፈጸምን በእኩልነት በመከባበር የጋራ ጥቅምን መሰረት በማድረግ አንድ ላይ ልንኖር እንችላለን። ምናልባት ሁኔታው ከፈቀደና ጊዜ ከመጣም አገሮች ብንሆንም የግድ ጎረቤቶች ሆነን ነው የምንቀጥለው። ሰው ከሰው ጋር ነው የምንኖረው። ሰዎች ነን። ስለሆነ አንደኛው ነገር ማትኮር ያለብን ከሃይማኖትን ከባህልን ከምናምኑም በፊት ሰዎች ነን። በእምነት በኩል ብናይ ፈጣሪያችን አንድ ነው። ከዚሁ ትልቅ ነገር የለም። ስለሆነ እንደ ሰዎች ሌላውን ግብአትና እሴቶች ተጨማሪ ሆኖ እንዴት ነው አንድ ላይ መቀጠል ያለብንን የሚለውን ነገር በሚገባ መታየት አለበት። እንደተባለው ከመድረኩ አመራሩ ይቀየራል። በተለይ ዲሞክራሲ ካደገ ህዝቡ የመረጠው ነው። ህዝብ ስሽረው ይሻራል። ሰው ግን ይቀጥላል። እንደ የአፋር አባባል ውሻ ብጮህም ግመሉ መንገዱን መቀጠል አለበት። ግመሉ ህዝብ ነው። ፖለቲካ ውሻ ነው። ይጮሃል፣ የራሱ ርዕዮተ ዓለም አለው። ህዝብ ግን ህዝብ ነው። ስለዚህ አንድ ላይ መኖር አለብን። አንድ ላይ መቀጠል አለብን በሰለጠነ ሁኔታ። ይኸውም ግንኙነታችን፣ አንድነታችን በፍትህ የተመሰረተ መሆን አለበት። በፍትህ ያልተመሰረተ ሰላም ዘለቀታ የለውም። ፍትህ ሲጓደል ነው ግጭት የሚፈጠረው። ስለዚህ በፍትህ፣ በእኩልነት፣ በመከባበር ላይ የተመሰረተ ግንኙነት መዳበር አለበት፣ ማደግ አለበት። ስለሆነ በርቱ። ጥሩ ጅማሮ ነው። የፖለቲካ ኃይሎች የማይችሉትን መፈጸም ትችላላችሁ ብዬ ነው የማምነው። ከትግራይ የሃይማኖት ተቋማት ነኝ። ሌላው ይቅርልኝና ምክንያቱ በዛ ነው የተጋበዝ ነው እና እናመሰግናለን። በእኛ መርሃ ግብርም አለ። ሁኔታው ስላልፈቀደልን ነው እንጂ ዋናው ስራችን ትግራይ የሃይማኖት ተቋማት ሆነን 7 የሃይማኖት ተቋሞች ነን። ከዛ ከጎረቤት የሃይማኖት ተቋማት ጋር ለመስራት ነው እኛ የምንፈልገው። ለዛ ደግሞ የምንጠቀመው የአገር ሽማግሌዎች እና አገር በቀል አካባቢ እውቀት ነው። ትልቁ ሳይንስ ተደብቋል እዛ ስር ታች። የተበደርነውን ነገር ብቻ እያየን የራሳችን የምንለውን ነገር ዘንግተነዋል። ስለሆነ ነው እንጂ ይህንን ሁሉ መከሰት አልነበረበትም። ስለሆነ እግረ መንገዴን እያመሰገንኩኝ ሚዲያ ባካችሁ
የህዝብ ወገንትነትን ያዙ። የመብት አላችሁ ኢንፎርሜሽን ለማግኘት፣ ግን ግዴታ አላችሁ ኢንፎርሜሽኑ በሚገባ እንድታስተላልፉ። ከሆነ ሚዲያ አለ ኤቲክስ አለ ስነ ምግባር ዋጋ የለውም። ከጥይትና ከቦምብ የባሰ ነው። ምክንያቱም ሚዲያ ኃይል ነው። በሚገባ እስከተጠቀምነው ድረስ ብቻ ነው ገንቢ የሚሆነው። ትንሽ ከዘነበለ አለቀ። ወደ ፓርቲ ፖለቲካ እንገባለን። እንደ ሃይማኖት ተቋማት ወደ ፓርቲ ፖለቲካ መግባት አንፈልግም። ሁሉም ማቀፍ ነው የምንፈልገው። ሁሉም ሰው እንደ ሰው መቻቻል ብቻ የሚለውን አይደለም እኛ የምንፈልገው፣ ከመቻቻል ማለፍ ነው። ልዩነታችንን መደገስ መቻል አለብን። እንደሆንከው እንደሆንሽው አከብርሻለሁ አከብርሃለሁ ማለት መቻል አለብን እንጂ እኔን ብቻ ምሰል እያልክ አይሆንምና አደራ ለማለት ነው። አመሰግናለሁ። ለፎረም አዘጋጁ በጣም እናመሰግናለን። ኢንጂነርም ያቀረቡት በጣም ጥሩ ሀሳብ ነው። ህዝብ ለህዝብ ግንኙነቱ በዚህ መጀመሩ ብቻ ሳይሆን ከአሁን በፊትም የነበረ ነው። በነበረው ችግር ምክንያት ግን ተዘንግቶ ነበር። ግን መዘንጋት የለበትም እንደተባለው ማለት ነው። እንደተባለው መንግስት ነዋሪ አይደለም። ህዝቦች ግን አብረው የሚኖሩ ናቸው። አብረው እየኖሩ የመጡ ናቸው። ያምለው አሁን ለምሳሌ ነበር ካላችሁ አይደለም የራሱ ክልል፣ የራሱ ባንዲራ፣ የራሱ ብሔር፣ የራሱ እድል ለመወሰን ተብሎ በኃይለ ሥላሴ አልነበረም፣ በደርግም አልነበረም፣ በምኒልክም አልነበረም። አሁን እያያችሁ ያለው ደግሞ ሌላ ነገር ነው የመጣው። ስለዚህ ይሄ ነገር እንኳን ጥሩ ነው። ስንቸገር ስንጨፋጨፍ ሁሉ ወረፋ እየደረሰ በየተራ ከመድረሳችሁ በፊት አሁን መታገል ነበረበት። መጀመሪያ ላይ ህዝብ ትግራይ እዚህ ላይ ስንጨፈጨፍ አይደለም ይሄ ሁላችን ድርሻ ነው ብለን ይሄ ህዝብ ለህዝብ ግንኙነት የሚል ነገር እንትን ማለት ነበረበት። አፋር ህዝብም ቢሆን አማራ ህዝብም ቢሆን ወላ ኦሮሞም ቢሆን ወላ ደቡብም ቢሆን ወላ ሌላም ቢሆን ማንም የለም። ግን አሁን ተራ ስለደረሰ ነው እንደዚህ መሆን የለበትም። ገና ሌላ ነገርም ይመጣል። ስለዚህ ይሄ ታሪክ የሌለው ሞት ነው። ስለዚህ የህዝብ ኃይል አሁን እኮ ኢትዮጵያ ብቻ ስንገናኝና ስብሰባ ላይ ይሄ መሆን የለበትም። ሃይማኖት የሚኖረው እኮ አገር ሲኖር ነው፣ ህዝብ ሲኖር ነው። ስለዚህ ወጣትም ሽማግሌም ሼኩም ቀይሽም ሁሉም እያጠፋ የመጣው ነገር ስለሆነ ይሄ ነገር ላይ መታገል አለበት የሚል ነገር ነው። በዚህ እንደዚህ ብለን እኔ ደግሞ ሌላ መሆን የለበትም። ሰው ታጥቦ ጭቃ አይመለስም። ከተመለሰ ታጠብኩት አይደል። ህዝብና የትግራይ ህዝብ ምንድነው? በመጀመሪያ የአፋር ህዝብና የትግራይ ህዝብ አሁን በመንገድ የተገናኘው ህዝብ ስለሆነ በታሪክም በጂኦግራፊም የተገናኘ ህዝብ ነው። አብሮ የነበረው ህዝብ ነው። በፍላጎትም በጊዜ የተገናኘ ነው። ሰው ህዝብ ሳይሆን በጥንታዊ ህዝብ ነው። ስለዚህ ያ ህዝብ የግለሰብ ጨዋታ መሆን የለበትም። እየመጣው እኮ ከፌደራል እስከ ቀበሌ የሚመራው መንግስት እኮ ነው እያለን
ይህ ችግር እኮ ነው። እኔም ይለብስ ነው እኔም ማወራውስ ነው። ይህ ካልሰማ አጥፋለሁ የሚል ዋይ ይህ እኮ መሆን የለበትም። ሁላችን መሆን የለበትም ብለን ማታገል አለብን። ስለዚህ አሁኑ ድባብ የዚህ ጥሩ ነው ያለው ባለፈው አይተናል። ይሄ ድባቡ ደግሞ ተይዞ አሁን ሌላ ነገር መፍጠር የለበትም። የተሰው ብዙ ችግሮች አለ በዚህ ጉዳይ ላይ ብዙ መስዋዕት የከፈሉ ችግሮችም አለው። እሺ ለዚህ የህዝብ ለህዝብ ግንኙነት ፎረም እዚህ የተገኛቸው የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ይህንን ፕሮግራም አዘጋጆች በቅድሚያ ማመስገን እፈልጋለሁ እና ይህ ዝግጅት ምናልባትም ቀደም ብሎ መጀመርም የነበረበት ቢሆንም አሁንም አዘገየምና መጀመሩም መልካም ሆኖ ብዙ ነገሮች ተብለዋል። ያው ምለው ነገር የተለየ የለም፣ ግን የታየኝ ስሜት ለመግለጽ ያህል ነው። ምንድነው በትግርኛ አንድ ተረት አለ፣ ሐሪስ ሲያህ ተሐድር ጎረቤት ጋር ሐሪስ የሚባል እንድትተኛ ጎረቤት ይተኛ ማለት ትግራይ ሰላም ካልሆነች የአፋር ክልል ሰላም አይሆንም፣ የአማራ ክልል ሰላም አይሆንም፣ የአገው በተመሳሳይ መላ ብሔር ብሔረሰቦች እና በአንድ ያለ መረጋጋት ለአንዱ በቀጥታም ሆነ በተዘዋዋሪ ተጽዕኖ አለው። ስለዚህ ምንድነው ትግራይና ተጋሩ ከልምዳቸው ስለ ሰላም ይሰብካሉ፣ ስለ ሰላም ይዘምራሉ እና ዛሬ ከአሁን በፊትም 2-3 ጊዜ በእንደዚህ መልኩ ተሰባስበን ነበረ። ስለ ሰላም ስንዘምር ሰላም ለአንዱ ጥቅም ለአንዱ የሚጎዳ አይደለም፣ ለሁሉም የሚጠቅም ነው። ምንድነው ከሰላም መልካም ነገር ይገኛል፣ ከሰላም ትርፍ አለ፣ ከሰላም ፍቅር አለ፣ ከሰላም እምነት አለ። ሰላም በሌለበት ግን ምንም ነገር የለም። ይልቁን ስለ ውለህ ማደርህን ማረጋገጫ የለም እና ምን ለማለት ነው ያው በይበልጥ በሃይማኖት አባቶች መሪዎች በደንብ ተገልጸዋል፣ ባጣውም ገልጸውታል በሚገባ አድርጎ፣ እንዲሁም የፕሮግራም መሪዎች ገልጸውታል። እንደ በመግቢያው ላይ ፕሮግራሙ ከዚህ ሰፍቶ ከነበረበት እርግጥ አሁን ጥሩ ላይ ደርሰዋል። ከዚህ ሰፍቶ መቀለ ብቻ ላይ ከሚደረግ ነገ ሰመራ ላይ ከነገ ወዲያም ባህር ዳር ላይ እያለ መላ በኢትዮጵያ ያሉ ክልሎች ስለ ሰላም በ5-6 መልካም ሀሳብ ምንጮት የተጀመረ ይህ የሰላም የህዝብ ለህዝብ ግንኙነት ፎረም ዛሬ ላይ እንዲህ አዳራሽ ሞልቶ ሰው መቀመጫ እስኪያጣ ድረስ እኛም ሰላሙ ይመለከተናል፣ እኛም ሰላሙ ያገባናል። ለምን ሰላም ሲኖር ነው ከአፋር መጥቶ የሃይማኖት አባቶች አንደኛሽ መሳለም የሚችሉት። ሰላም ሲኖር ነው ከመቀሌ ተነስቶ አክሱም ጽዮን መሳለም የሚችሉት። ሰላም ሲኖር ነው ማርያም ግሸን መሄድ የሚቻለው። ስለዚህ ለንግድ ስራችን፣ ለመልካም ጉርብትነታችን፣ ለእምነታችን ማለት በየእምነታችን ለመስገድ ጸሎት ለማድረግ ለሁሉም ሰላም ያስፈልጋል። ትግራይ ያለፈው ሁኔታ እንዴት እንዳሳልፍ ነው ያው ትግራይና ተጋሩ ነው የምናውቀው። ለሌላም የተደበቀ ባይሆን በይበልጥ ግን ባለቁስል ያውቋልና የትግራይ እናት ስታለቅስ የአፋር እናትም በቀጥታም ይሁን በተዘዋዋሪ እያለቀሰች ነው የነበረችው። የአማራ እናትም እንዲሁ እያለቀሰች ነው የነበረችው። ለምን ሰላም ለሁሉም ይጠቅማል፣ ሁከት ለሁሉም ይጎዳል። ምንድነው የሚያጠግብህ እንጀራ እስከምጣድ ላይ ያለ ያስታውቃል። እኛ እዚህ ተሰባስበን ስለ ሰላም ስንዘምር ከሰላም ሁላችንም አትራፊዎች ነን፣ ከሰላም ሁላችንም ተጠቃሚዎች ነን እና ይህ የህዝብ ለህዝብ ግንኙነት ከዚህ ጎልብቶ ከዚህ በርትቶ መቀሌ ላይ ተደጋጋሚ አድርገናል። ይሄ የህዝብ ለህዝብ እና በመቀጠል ነገ ሰመራ ላይ የሚካሄድበት የአፋር የሃይማኖት መሪዎች፣ የአፋር የሀገር ሽማግሌዎች፣ የአፋር እናቶች ይህንን
መልካም ዕድል እንዲያመቻቹ በተመሳሳይ የባህር ዳር አባቶች፣ የባህር ዳር የሃይማኖት መሪዎች፣ የባህር ዳር እናቶች፣ የባህር ዳር ወጣቶች ይህንን የሰላም የህዝብ ለህዝብ ግንኙነት ፕሮግራም እንዲያመቻቹ እኛም ሄደን ከወንድሞቻችን ጋር ስለ ንግድ፣ ስለ ጋብቻ፣ ስለ መልካም ግንኙነት እንደ በፊቱ እንደ 2013 በፊት የነበረው እኔ ባልሳሳት ከዚህ ወደ አዲስ አበባ ከቀን ይልቅ ማታ ጉዞ ነበረ የሚበልጠው። የማታ ጉዞ በእነዚህ ዶልፊን፣ አባድላ፣ ኮብራዎች ከቀን ይልቅ የማታ ጉዞ። አሁን ግን የማታው ይቅርና በቀን እንኳን ራሱ ማለት ሰላሙ በመነጋቱ ከዚህ ባህር አዲስ አበባ ይቅርና ላልባት ከዚህ ወልዲያ ለመሄድ ብዙ እንቅፋት ሊኖረው ይችላል እና የሰላም ባለቤቱ አንድ ሁለት ብሔር አይደለም ወይም አንድ ሁለት ይገባኛል የሚለው ባለ የፖለቲካ ሰው አይደለም። በይበልጥ ከፖለቲከኞች ይልቅ ከመሳሪያ ከያዘው ይልቅ የሰላም ባለቤት ህዝብ ነው። ህዝብ ካበረ ሰላም ከእጃችን አይወጣም። ህዝብ ካላበርን ግን እኔ ሳለቅስ ወንድሜ፣ ጎረቤቴ፣ ጓደኛዬ አይዞህ በርታ ካላሉኝ ያው ነገ የኔ ለቅሶ ለጓደኛዬ ለጎረቤቴ ይተላለፋል እና የአንዳችን ለቅሶ ለሁላችን ነው፣ የአንዳችን ደስታ ለሁላችን ነው እና ይሄ የህዝብ ለህዝብ ግንኙነት ፎረም መቀጠል አለበት። ፕሮግራሙ መስፋት አለበት። ሁላችንም የእጃማችን አንዳንድ ጠጠር መወርወር አለብን። ቀደም ብዬ እንዳልኩት በመልካም ሀሳብ አመንጮች የተጀመረ ዛሬ አዳራሽ ሞልቶ መቀመጫ እስክናጣ ድረስ ደስ የሚል ፕሮግራም ነው እና ያው ፕሮግራሙ ከዚህ እየሰፋ መሄድ አለበት ለማለት ያህል ነው። የተሰጠኝ ዕድል አመሰግናለሁ። እንቲዙ መድረክ ዚውን ያው ተገዲሱ ዛዳለው አካሉን እቱ ዝድለሎ ሰላም ዝድለሎ ቅሳኖት ለይኽርከብ ተሃፍቱን ባዕልኩን እንታይ መስገንኩ አይሐልፍን ዝኾነት የዚህ ተዋሂሉ ዘሎ ሐሳብ በትግርኛ ፎረም ማህበረሰብ ተዋሂሉ በደንብ ገይሩ ላፍቶ ሰላማዊ መንገዲ ዝትእሉ ላፍቶ ሰላማዊ መንገዲ ልምርሕሉ እዩ በአምሓርኛ ወላ ተለገለጽክዎ በትግርኛ ናይ ሰላም አማራጭ መንገዲ ዝትእሉ ዘተ እዩ ማለት እዩ። ስለዚህ ዘተ እዙይ ለሁሉ ልጠቅም እዩ። ሰላም እንድሕር ዘየሎ ልቃስ የለኝ፣ ሰላም እንድሕር ዘየሎ ሃፍቲ የለኝ፣ ሰላም እንድሕር ዘየሎ ኦፊርካ ክተኣቱ አሸጋሪ እዩ። በአማራ ይኹን ብዝተፈላለዩ ዋላ ቅማንታ ኣበው ከምኡ ብተመሳሳሊ ኣብ ዓፋር ይኹን ኣብ ትግራይ ዘሎ እዚ ብሰላማዊ መንገዲ ኦፊሩ ዝኽኣቱ ንዘምር እንተኮይኑ ብጣዕሚ ዝድገፍን ዝምረፅን ሓሳብ እዩ ማለት እዩ። ስለዚህ እዚ ሓሳብ እዚ ክምዕብል እዚ ሓሳብ እዚ ክሰፍሕ ብደንቢ ተሓጋጊዝካ ኢደይ ኢድካ ተባሂሉ ክስረሐሉ ክዝመረሉ ዝግባእ እዩ። ክትማፃውዐሉ እውን ልሰላም ኢልካ ክትማፃውዐሉ የገድደካ ማለት እዩ። ስለዚ ቱ ተዳልዩ ዘሎ መድረክ ክሰፍሕን ክዓመቕን ብደንቢ ክዝተየሉን ሓደራ እየ ክብል የغنيله ለተሰጠኝ እድል በጣም አመሰግናለሁ። ከአፋር ክልል እንዲሁም ከአማራ ክልል ከአገው ከቅማንት የመጣችሁት ወደ ምትወዱት ህዝብ መቀሌ እንኳን ሰላም መጣችሁ እላለሁ። በመቀጠል ህዝብ ለህዝብ ግንኙነት የሚለው በጣም አስፈላጊ ነው። የትግራይ ህዝብ ከማንም ቅድም እንደተገለጸው ከማንም ህዝብ ግንኙነት ያለው ህዝብ ነው። ማንም ያውቃል። ስለዚህ ሀቁን መናገር አለብን። ማንም የኢትዮጵያ ህዝብ እንዲያውቀው እንዲረዳው ህዝብ ለህዝብ ግንኙነት የሚለው ዋናው ጠቃሚ ስለሆነ ሀቅን መናገር ዋናው መሰረት መሰሶ ነው። ሀቅን አለመናገር ብዙ ችግር ተፈጥሯል በኢትዮጵያ ህዝብ ውስጥ። ግንኙነቱ
በዚህ ክልል ብቻ ሳይሆን በኢትዮጵያ በመላው የኢትዮጵያ ሕዝብ ጭምርም ግንኙነት እንዲሰፋ እኔ እቀበለዋለሁ። ትክክል ነው። ሰላም ወሳኝ ሰላም ነው። ለአንድ ሀገር ሰላም ከሌለ ግንኙነት የለም። ሰላም ከሌለ ልማት የለም። ሰላም ከሌለ እድገት የለም። ሞት ብቻ ነው። ሞት እንዲጠፋ የሚደረገው ግን ይሄ ግንኙነት ዘግይቶም ቢመጣ አሁንም በጣም ጥሩ ነው። አልረፈደም። ጥሩ ነው። ብዙ ችግር ተፈጥረዋል። ወደ ፖለቲካው አንሂድ ስለተባለ ከጽሁፉ መስመር አልሄድም፣ ግን ደግሞ አለመፍራት ነው። ስለዚህ ግንኙነቱ ብንቀጥልበት ቅድም ጓደኛዬ እንደገለጸው ከአገው የመጣ ድጋፍ ይፈልጋል። የትግራይ ህዝብ ደግሞ ከማንም ህዝብ ዝግጁ ነው። ከማንም ህዝብ ግንኙነት ዝግጁ ነው። ለሰላም ግንባር ቀደም የሚሰለፍ ህዝብ የትግራይ ህዝብ ነው። ከማን ከአማራ ወንድሙ ከአፋር ወንድሙ አብሮ ለዚህ ለእድገትና ለሰላም ዋጋ የከፈለ ህዝብ ስለሆነ ይህንን ባለማወቅ ይህንን ባለመስራታችን እንደ መሐመድ የመሰሉ ወጣቶች በሚገባው አልተረዱም ነበር። ቢረዱ ኑሮ ወጣቱ ትውልድ ቢረዳው ኑሮ የትግራይን ህዝብ ሁኔታ የትግራይን ለኢትዮጵያ የሰራውን ሁኔታ ቢታወቅ ኑሮ የሁሉ ችግር አይመጣም ነበር። ስለዚህ አሁንም ሊያሳስበውና ሊገነዘቡ የኢትዮጵያ ህዝብ ሊገነዘቡ የሚገባ ሰላም ይኖርልን እንፈልጋለን። ከማንም የትግራይ ህዝብ ሰላም ይፈልጋል። እየሞተ ነው ያለ፣ እያለቀ ነው ያለ ህዝባችሁ። ዝም ብለን አይደለም እኛ ተሸፋፍነን እንሞት። ማንንም መጀመሪያው የትግራይ ህዝብ እየሞተ እያለቀ ወደ ሌላ ክልል ሄደዋል፣ ወደ አማራም ሄደዋል። አሁን ለምን ሰላም ለምን አይመጣም? ህዝቡ ለህዝቡ እዚህ የሃይማኖት መሪዎች አላችሁ፣ ሚዲያዎች አላችሁ፣ አክቲቪስቶች አሉ። ሀቅ እንናገር ያልኩት ለዚህ ነው። ሀቅ በተለይ ሚዲያ 80% የሚይዘው ሚዲያ ነው። ሚዲያ ትክክል ከዘገበ ትክክል ከተናገረ የሁሉ ችግር አይመጣም ነበር፣ እርግጠኛ ነኝ። ስለዚህ ለሰላምና ለዲሞክራሲ ለአብሮነት ህዝብ ለህዝብ ግንኙነት ሁላችን ቆርጠን መነሳት አለብን። ስለዚህ አንዱ የሌለው አልዋልታ በሚዲያ እያለፈ እዚህ ያላችሁ ትላልቆች በሃይማኖት በቤተክርስቲያን በመድረክ በተገኘበት መድረክ በአደባባይ እየወጣችሁ ስለ ሰላም ብንናገር ስለ ሰላም ብናስብ ሀገራችን ሰላም እንሆናለን የሚል አመለካከት አለኝ። ስለዚህ በትግራይ ህዝብ ከማንም ህዝብ እንደገለጽኩት ከማንም ህዝብ ዝግጁ ነው፣ ከማንም ህዝብ። ስለዚህ ሁላችሁ ነገም ወደ አንዱ ክልል ይመጣል። በዚህ ያለ ረሃብ፣ በዚህ ያለ ችግር ህዝቡ ለ5 ዓመት ለ6 ዓመት በረሃ ላይ በጭቃና በዝናብ በፀሐይ እየሞተ ነው፣ እያለቀ ነው ህዝባችን። ስለዚህ የትግራይ ህዝብ ማለት ህዝባችን ነው፣ የኢትዮጵያ ህዝብ ማለት ነው። ስለዚህ በሌላ አመለካከት የያዘው ሰው ካለ ደግሞ ከዚህ መማር አለበት እና ለወደፊቱም እናንተ አዘጋጆች በየወሩም በየ3 ወሩም ቢሆን ቶሎ ተዘጋጁት። እንደተገለጸው በትግራይ ብቻ ሳይሆን በመቀሌ ብቻ ሳይሆን በአፋርም ክልል በአማራ ክልልም ሰላም ባለበት ሀገር እንደዚህ ቢደረግ ሀገራችን ህዝባችን ሰላም ይኖራል ብዬ አስባለሁ። ስለዚህ ለተሰጠኝ እድልም በጣም አመሰግናለሁ። ቀጥሉበት፣ ተቀበሏለሁ። አመሰግናለሁ። ስሜ አጅቦ እባላለሁ። ከቅማንት ማህበረሰብ የመጣሁት። በመጀመሪያ በዚህ ፕሮግራም እንድንሳተፍ ስለጠራችሁን በቅማንት ህዝብ ስም ማመስገን እፈልጋለሁ። እንደዚህ አይነት ፕሮግራሞችን በብዛት
የምንፈልገው ፕሮግራም ነው። በድጋሚ አመሰግናለሁ ስለጠራችሁኝ። የተሰጠኝን 5 ደቂቃ በአግባቡ ለመጠቀም ሞክራለሁኝ። ከቀረበው ጽሁፍ ጽንሰ ሀሳብ ላልመውጣት ሞክራለሁኝ። ከመድረክ እንዳዳመጥኩት እንደዚህ አይነት የህዝብ ለህዝብ ፎረሞች ላለፉት 2 ዓመታት ያህል ሲካሄድ እንደቆየ አዳምጫለሁ። እንግዲህ በእኛ በኩል ጆይን ስናደርግ መሬት ላይ ያለው ህዝቡ በችግር ጊዜ ያለው ሀቅ እንዳለ ሆኖ ነገር ግን በእንደዚህ አይነት ህዝብን በሚወክሉ ፎረሞች ስንሳተፍ በዚህ 2 ዓመት ውስጥ አሁን ዛሬ ላይ የተሳተፍ ነው። ቢሆንም ዛሬ ከተገኘንበት ጊዜ ጀምሮ ጥሩ የጋራ ሂደቶች ይኖሩናል የሚል እምነት አለኝ። እንግዲህ በዚህ መድረክ የአፋር፣ የአገው፣ የአማራ እኛ የቅማንት ተወካዮች እና የትግራይ ማህበረሰብ ወኪሎች እንደተገኘን ከመድረኩ ሰምቻለሁ። በጽሁፉ ደግሞ የእነዚህን ህዝቦች ከዚህ በፊት የነበራቸውን የታሪካዊ አንድነት አሁን ላይ ያላቸውን ነባራዊ ሁኔታ በጽሁፍ አድምጫለሁ። ሁላችንም የምናውቀው ሀቅም አለ። እነዚህ ህዝቦች እዚህ መድረክ ላይ የተገኘን የህብረተሰብ ወኪሎች የተገኘን የመጣንበት ህዝቦች ማለት ነው የባህል አንድነት ያለን በታሪክ የረዥም ጊዜ ታሪክ ትስስር ያለን ህዝቦች ናቸው። በእምነትም የእምነት አንድነት ያለን፣ በጋብቻ በደም የተሳሰሩ ህዝቦች ናቸው። በኢኮኖሚ የተሳሰሩ ህዝቦች ናቸው። ተመሳሳይ የሆነ የሀገራዊ አንድነት ስለልቦናም የነበራቸው ህዝቦች ናቸው። ይሄን ከጽሁፉም ተረድቻለሁኝ። እኛም የምናውቀው የኖርነው እውነት ነው። አጎራባች በ3ቱም ክልሎች ውስጥ ያሉ ህዝቦች የአፋርም፣ የአገውም፣ የአማራም፣ የቅማንትም፣ የትግራይ ህዝቦች የአንድ ሳንቲም 2 ገጽታ የሆኑ ህዝቦች ናቸው። ያም ብቻም ሳይሆን ኢትዮጵያ የምትባለን ሀገር በመፍጠር በሀገረ መንግስት ግንባታ ሂደትም ጉልህ የሆነ ሚና ያላቸው ህዝቦች ናቸው። በኢትዮጵያ የፖለቲካ ታሪክ ውስጥ ሂደትም ደግሞ ስናየው የታሪክ ተመራማሪዎችን የሚሉት የምናውቀው እኛም የተማርነው የኖርንበት ያለነው ጭምርም ስለሆነ በኢትዮጵያ የፖለቲካ ታሪክ ውስጥም ጉልህ የሆነ ተሳትፎና ሚና ያላቸው ህዝቦችም እነዚህ ህዝቦች ናቸው። እንደ አጋጣሚ ሆኖ እነዚህ ህዝቦች ደግሞ በተመሳሳይ መልክዓ ምድር አቀማመጥ የሚገኙ በተመሳሳይ ጂኦግራፊ አቀማመጥ የሚገኙ በሀገሪቱ የሰሜን አቅጣጫ በሰሜን አካባቢ የሚገኙ ህዝቦች ናቸው። እነዚህ ህዝቦች ይሄ ጂኦግራፊያዊ አንድነታቸው የባህል መወራረስ እንዲኖራቸው፣ የታሪክ መወራረስ እንዲኖራቸው፣ ማህበራዊ ኢኮኖሚ መወራረስ እንዲኖራቸው፣ የደም መወራረስ እንዲኖራቸው፣ የማህበራዊ ኢኮኖሚ ትስስሮች እንዲኖራቸው አድርጓቸዋል። ይሄ የምናውቀው ሀቅ ነው። ነገር ግን ይሄ የህዝቦች አንድነት አሁን ላይ አለ ወይ ነው የመድረኩ ዓላማ የሚመስለኝ እሱ ነው። ከዚህ በፊት የነበሩ የእነዚህ ህዝቦች አንድነት፣ የእነዚህ ህዝቦች ጥንካሬ፣ የጋራ ማንነት፣ የጋራ እሴት አሁን ላይ አለ ወይ? እነዚህን የጋራ እሴቶቻችን አጥተናቸዋል። እነዚህ የጋራ እሴቶቻችን የህዝቦቻችን አንድነት መመለስ መቻል አለበት ነው ልንመልሰው ይገባል ነው የፕሮግራሙ መሰረታዊ ዓላማ ይመስለኛል እንደገባኝ። እኔም እንደሚታየኝ የእነዚህ ህዝቦች የጋራ ማንነት፣ ባህላዊ እሴቶች፣ ኢኮኖሚያዊ እሴቶች፣ ማህበራዊ እሴቶች አሁን ላይ ተበጣጥሰዋል። ስርዓት ወለድ የሆነ ጥቃት ተፈጽሟል እነዚህ ህዝቦች ላይ። ይህ ስርዓት ወለድ የሆነ ጥቃት ደግሞ የህዝቦችን ባህላዊ እሴት በጣጥሷል፣ ማህበራዊ እሴቶቻቸውን በጣጥሷል። መምከር ይጠበቅብናል። የህልውና ጉዳይ ነው፣ የአንድነት ጉዳይ ነው፣ የሰብአዊነት ጉዳይም ጭምር ነው። መመካከር ይጠበቅብናል የሚለውን ሀሳብ የምንጋራው ነው። እንደ ህዝብም የኛ ህዝብም የመጣንበት ማህበረሰብ የሚጋራው ነው። በስነ ስርዓት መመራትም ያለበት ፕሮግራም ነው። በእኛ እምነት እነዚህ ህዝቦች የጋራ አንድነታቸውን ሊያጡ አይገባም። በተመሳሳይ የስልጣን ባለቤቶችን መሆን ይገባቸዋል። የኢኮኖሚ ነፃነቶች፣ የሃይማኖት ነፃነቶች፣ የፖለቲካ ነፃነቶች ያስፈልጋቸዋል ብለን እናምናለን። የቀደመ የታሪክ አንድነታችን የባህል አንድነታችንን ማጠናከር፣ በጋራ አቋም መምራት፣ በጋራ መኖር ይጠበቅብናል ብለን እናምናለን። እኔ የመጣሁበት ማህበረሰብ የቅማንት ህዝብ ሁላችሁም እንደምታውቁት በሀገራችን የሰሜን አካባቢ የሚገኝ በጎንደር አካባቢ የሚገኝ ማህበረሰብ ነው። ከአማራ ህዝብ ጋር አብሮ የሚኖር ማህበረሰብ ነው። በጉርብትና ከትግራይ ጋር አብሮ የሚኖር ማህበረሰብ ነው። ከአገው ጋር በጉርብትና የሚኖር ማህበረሰብ ነው።
ነገር ግን ላለፉት 30 ዓመታት ያህል የሰላማዊ ትግሎችን ሲያካሂድ የቆየ ከሌሎች የኢትዮጵያ ወንድሞች ጋር እኩል ልሁን ብሎ ሲታገል የቆየ ህዝብ ነው። ሁላችሁም የምታውቁት ከወንድሙ ከአማራ ህዝብ ጋር እኩል ይሁን፣ ከወንድሙ ከትግራይ ህዝብ ጋር እኩል ይሁን፣ ከሌሎች ከአፋሩ ከአገው ጋር እኩል ይሁን፣ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር እኩል ይሁን፣ በጋራ ሀገራዊ ማንነት ይኖረኝ ብሎ ሲታገል የቆየ ህዝብ ነው። ያልሆን ሲል ደግሞ የስርዓት ወለድ ጥቃቶች የጠነከሩ ሲሄድ ደግሞ ላለፉት 11 ዓመታት ያህል ራስን በመከላከል ላይ ያለ ህዝብ ነው። ዛሬ ላይ ሆኖ ላለፉት 11 ዓመታት ያህል ወደ የትኛው አቅጣጫ መንቀሳቀስ የማይችልበት ማህበራዊ መስተጋብሩ ተበጣጥሶ ከወንድም የጎረቤት ህዝቦች ጋር ማህበራዊ አንድነት የሌለው ሆኖ የሚኖር ህዝብ ነው። የሁሉንም የኢትዮጵያ ህዝቦች ድምጽን ይፈልጋል። ከወንድም የኢትዮጵያ ህዝቦች ጋር አንድ ሆኖ መኖር ይፈልጋል። ከአማራ ወንድሙ ጋር አብሮ መኖር ይፈልጋል። ከትግራይ ወንድሙ ጋር መገናኘት ይፈልጋል። ማህበራዊ ትስስሮች እንዲኖሩት ይፈልጋል። ኢኮኖሚያዊ ትስስሮች እንዲኖሩት ይፈልጋል። ነገር ግን ያን እድል አጥቶ የሚኖር ህዝብ ነው። ስለዚህ ለቅማንት ህዝብ እንደዚህ አይነት መድረኮች እጅግ በጣም አስፈላጊ ናቸው። እንደዚህ አይነት መድረኮች ከአፋር ወንድሙ ጋር መገናኘት ይፈልጋል። የቅማንት ህዝብ ከአገው ወንድሙ ጋር መገናኘት ይፈልጋል። ከትግራይ ወንድሙ ጋር መገናኘት ይፈልጋል። አብሮ መኖር ይፈልጋል። የንግድ ልውውጦችን ማድረግ ይፈልጋል። ማህበራዊ ትስስሮች እንዲኖሩት ይፈልጋል። በጋብቻ የነበረውን ታሪክ ማስቀጠል ይፈልጋል። ነገር ግን ታቅቦ ተከልሎ ወደ የትኛው አቅጣጫ የማይንቀሳቀስ ነው ለ11 ዓመታት ያለ ይቆያሉ ራሱን በመከላከል ሂደት ውስጥ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ከአገው የመጣችሁ፣ ከአፋር የመጣችሁ፣ ከአማራ የመጣችሁ፣ ከትግራይ ህዝብ ተወክላችሁ የመጣችሁ ህዝቦች በሙሉ ድምጻችሁን የቅማንት ህዝብ ይፈልጋል። አንድነታችንና አብረናችሁ እንድንሆን እንፈልጋለን። ሁሌም በአንድ ኩሬ ውስጥ በጉድጓድ ውስጥ የሚገኝ ውሃ ተከማችቶ የሆነ ጊዜ ይፈሳል። ተዘግቶ አይኖርም። ጭስም አንድ ቤት ውስጥ ቤት ዘግተህ ጭስ ብታጨስ እዚህ ቤት ውስጥ ሁሉ መስኮቶች ብትዘጋጋቸው ጭስ እንደምንም ቀዳዳ ፈልጎ ይወጣል። የኛ ህዝብ ደግሞ እንደዛ ነው የሚኖረው። ስለዚህ የሁላችሁም ድጋፍ እንፈልጋለን፣ መመካከል እንፈልጋለን። የትግራይን ህዝብ ድምጽ፣ የአፋርን ህዝብ ድምጽ፣ የአገውን ህዝብ ድምጽ እንፈልጋለን። የአማራ ወንድሞቻችን ቅንነት እንፈልጋለን። አብረን መሆን እንፈልጋለን። መመካከል እንፈልጋለን። ቁልፍ የሆነ ነገር ለዚህ ደግሞ ምን እንስራ ነው። እንደዚህ አይነት መድረኮች ተደጋጋሚ በሆነ አይነት መንገድ ማደግ መስፋት መቻል አለባቸው። ህዝብ ስንል ሰፊ ነው። ህዝብ ስንል ብዙ አይነት ያደረጃጀት ክፍል አለ። ህፃናት፣ ወጣቶች፣ አባቶች፣ አርሶ አደሩ አለ፣ ምሁራኑ አለ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። በየደረጃው ልናገናኘው እንዲመክር ማድረግ ይጠበቅብናል። የህዝብ ኮንፈረንሶች ማስፋት መቻል አለብን። የነጋዴው ማህበረሰብ ኮንፈረንሶችን ማስፋት መቻል አለብን። የሃይማኖት አባቶችን ኮንፈረንሶች ማስፋት መቻል አለብን። የምሁራን ኮንፈረንሶችን ማስፋት መቻል አለብን። የሚዲያ ተቋማት ለህዝብ አንድነት ላይ ጠንክረው መስራት ይጠበቅባቸዋል። አርቲስቶች ለህዝብ አንድነት ላይ ጠንክረው መስራት ይጠበቅባቸዋል። እዚህ ጋር ነው ትኩረት ሰጥተን መስራት አለብን። በእኛ በኩል ከዚህ ፕሮግራም ከዚህ ፎረም የምንጠብቀው ብዙ ውጤት ስላለ ሀሳቡን ከመደገፍ ባሻገር ተሳታፊ ከመሆን ባሻገር ለውጤቱ መሳካት የድርሻችን ጉልህ ሚና ለመወጣት ዝግጁዎች ነው። ይሄን እላለሁ። ሰዓት ረጅም ሰዓት ወስጃለሁ። ፕሮግራሙን በጣም እንደግፈው ነው። እንደ ህዝብ ብዙ የምንጠብቅበት ፕሮግራም ነው። ተባብረን እንሰራለን። የቀደመ የታሪክ አንድነታችንን እንመልሰዋለን ብዬ ተስፋ አደርጋለሁኝ። ይሄን ኢኒሼቲቭ ወስዳችሁ ፕሮግራሙን ላዘጋጃችሁ ጓዶች ትልቅ ክብር አለኝ። በጣም ደስተኛ ነኝ። ታንኪዩ። አመሰግናለሁ። የህዝብ ለህዝብ ግንኙነት ፎረምን ያዘጋጀልን ተቋሙን አመሰግናለሁኝ። ስለዚህ ይሄ መድረክ ስለ ፖለቲካ ሳይሆን ስለ ሰላም ብቻ ብናወራ ይሻላል ብዬ አስተያየት መስጠት ፈልጋለሁኝ። ከዛ ቀጥሎ እኔ ቀጥታ ወደ መፍትሄ ነው የምናገረው። ከሰላም እኛ እንደ ወጣትም እንደ አዛውንትም እንደ ሴቶችም ከሰላም ብዙ እንጠቀማለን። ከግጭት ግን መጀመሪያ ተጠቂ ሴት ናት። ስለዚህ ለዚህ መድረክ መጀመሪያ አስተያየት የምሰጠው የሴቶችን ተሳትፎ አይ ቲንክ 3% 4% ብቻ ነው ያለው እዚህ መድረክ ላይ። ግን የሰላምን ሞር ዝማሬም ተሰሚነትም ያላት ሴት ናት። ለቀጣይ ሴቶችን 50% ቢሆን ብዬ አስተያየት ሰጥቼ
ቤዝ ኦፍ ዘ የሰላሙን ቤዝ ህዝብ ነው። ህዝብ ነው ብለን ካሰብን ደግሞ የአንዱን ክልል ህዝብ ከሌላኛው ክልል ህዝብ ግንኙነቱ የተሻለ ከሆነ ነው ሰላሙ የሚመጣው። ስለዚህ ይሄ መድረክ እዚህ መቅረት የለበትም። እዚህ ላይ የተሳተፈ ህዝብ በሙሉ ከዚህ ወጥቶ የሰላምን ዝማሬ ወደ ታች መውረድ አለበት። እዚህ ተሳታፊ ሰምቶ መሄድ ብቻ ሳይሆን እሱም ሰላም በሄደበት ቦታ ባጋጠመ ሁኔታ ስለ ሰላም ማውራት አለበት ብዬ አስባለሁኝ። ከዛ ደግሞ ከሰላም ምንም ከግጭት ጥቅም የለውም። ከሰላም ግን ሁሉም ክፋል ህዝብ ተጠቃሚ ይሆናል። ስለዚህ እንደ መፍትሄ ብዬ ያሰብኩት ደግሞ የሃይማኖት አባቶቹን፣ ሴቶቹም፣ የጎሳ ሽማግሌዎቹም፣ የጎሳ መሪዎቹም ትልቅ ሚና አላቸው። ስፔሻሊ እዚህ መድረክ ላይ የምናገረው የሃይማኖት አባቶች ጽሕፈት ቤት ውስጥ ሆነ ስለ ሰላም ማውራት ብቻ ሳይሆን ወደ ታች ወደ ህዝብ ወርደው ሰላምን ጥቅሙን ስለ ሰላምን ማውራት አለባቸው ብዬ አስባለሁኝ። ከዛ ቀጥዬ የእናቶች ሴቶች ትልቅ ሚና አላቸው። ለምሳሌ ሁለት ሰዎች እየተጣሉ እያሉ እናት መጥታ ስለ ወላጅ ስትላቸው ያቋርጣሉ። አይ ቲንክ እንደዛ ነው። ሶ ሞር ሴቶችን መሳተፍ አለባቸው። የግጭት ዋናው መፍትሄ ደግሞ ሴቶችን ሞር ቢሳተፉ ብዬ አስባለሁኝ። ከዛ ቀጥዬ ደግሞ ስለ ማህበራዊ ሚዲያውን የሚዲያ ተቋሞቹን ስለ ሰላምን ማውራት አለባቸው። ፖለቲካ ሌላ፣ ሰላም ሌላ ነው። ሶ ሞር ትኩረት ያለበትም በህዝብ ሰላም ብቻ መሆን ነው። ምክንያቱም የሰላምን ቤዙን ወይም የባለቤቱን ህዝብ ነው ብለን እናስባለን። ሶ ሰላም ህዝቡን ከመረጠ ፖለቲከኛውን ህዝብ ካልያዘ ታዲያ ምን ዋጋ ነው? ፖለቲከኛው ወርዶም ሳይወርድም ወደ ሰላም ያቀናል ማለት ነው። ስለዚህ ሁለተኛ ማህበራዊ ሚዲያ ሞር ሰላምን ሽፋን ቢያደርግ፣ ሁለተኛ ሚዲያ ተቋሞቹ ስለ ሰላም ነጋም ጠባም ስለሱም ቢያወሩ መፍትሄ ነው። ሶስተኛ ደግሞ የእናትነት እና የሴቶችን ተሳትፎ ሞር ቢደረግ ስፔሻሊ በህዝብ ግንኙነት ሴቶችን ብናሳትፍ ጥሩ ነው ብዬ አስባለሁ። ደጋግሜ ይሄን ማወራው። ሶስተኛ ደግሞ ህዝቡም ለህዝቡ ወደ ታች ወርደን የሰላምን ጠቀሜታን ብናወራ ከግጭት ምን ተጠቀምክ ስፔሻሊ በትግራይ ላይ ማለት ነው። ትግራይ ከተጎዳ እንግዲህ አፋርም ይጎዳል፣ ቅማንትም ይጎዳል፣ አማራም ይጎዳል። ስለዚህ እኛ እንደ ወጣት ሰላምን ጥሞት አለን። ላይፋችን መለየን ነጋም ጠባን ስለ ግጭት ስለ ሌላ ነው የሚወራ። ስለዚህ ሰላምን አብረን እንታገል ብዬ ድምዳሜ እሰጣለሁ። አመሰግናለሁ። أمدر خبيه أمرهاي قد دق حسن أنا ككمي تمي ترتر كي يالله فانكي هرال قل جيتما يوك حسن إبراهيم يانا أو قد دق حسين إنك حسن ما فرق سجني أبغينه فرق سجني محايتين سلام فندنا سلام فند سلام أني كي سلام أني منو متنا توه محايتين كي قبتني الناس على دقتني الناس على نهراك حقاني نما اللي أبتي يبا تجراي عفراي أمارا دينومي سبتها وطبي أنكي جتاكي تاكي كها دينومي سبتها حقاني كله كادو كدلايه ننقل هنا وما نفرح أمري فدوكا سينام الداس قلوي تمناس قلاي نهراك بلوتكاي ياباناي أوك سلامتي أدي نني سلامك كي أنا ماي فدوك هاجيت انتم هنا سلام أنا كي كوسعيميان أتومتان كودلايميان رابطان كوين كني أكين كني أمي دقوي تامي سبتها نهراك لباتنا كي أما هتا توريلا رحوك لباتنا كي نمال في كي طبعا كي سيدو حسنتها أيروهو عيب أباه أمري تام قدله حزبك تتل رعني الحق تتل رعني توه يا أرجيني سنة لنينها كرعني توكادو كو معن اهتميتي أداب فينا نكرا أكتسوك تيمي سبتها أداب فينا البسوه نهين دحاي نانو نعبنهم حتى إنكيس حزبي كي
أمتك أمتتي تكتجر النعمة عداقو جواس انت النعمة تونك إني مثبتها أكن أكهنو بينها وشدود هاييني كونا من تنيه حينمي إلا أنا محتنم ملي أكوستنا أهل ملي سلام كدام فنده نكمرجع عناية السلام عليكم ورحمة الله. ورم حبرسة مالت التأكد سبب الذاتي اللو تقوى يتلو يوم المؤمن أو لكم مدرك مهمة شايتي ميديا مرحتها هيمانوت بقولتي وجت متأهم يعني سفل مهلة مسكنا قرب بدهرو قاص إلى جن تايبل تقرنيا بديل لنا تقرنيا عن خل بديل لو عندما محرنيا عن خل ببي دمبرنا أنا مالتي على تقرنيا يحش للكاب دم محرنيا حاطر النسرة صونة هم قمطة الفورم محبرة مالت بتعمل صبوي تأكيد 5 ساعة 5 لو من شيء لحد يتشكامو ل5 كجيس أمر بحال كل خالد سلام تزمرها سلام جنئي نبهال من تلنا سلام جن حميدو يدمس مجمريا تحتاي وردها أو ديك يكون سري لها جوجو بوسني خات قرصان بلا حمرتي تأتي مجمريا بحر دارتي خدناي سامراتي خدناي كاب كللات جمبرنا كاب كللات تقول لهم لا وزوزاتات أكاب دلو دمبرات ورودنا البحر ووالدني كاو بالورد ناجن أو زندوليون أتينا السلام جن نزمرنا سلام مزمار بتاعم صبوي بتأخر سأل ما يحمد يقولوا له كعصر تدعي خا دسة أتي ناي سلام ما أدي قال ملاي بنيرو تفكر السلام السو سلام النجني ولحنا نقول بأسي خوينات سوي البلع بولتكا سوي البلاشي السلام تزمر راجن لحشيو سلام جن انت حات بخير إسخا انت عرق خايب خايب خالب بهالله بدنبرات حيثها وردا مس وردا زوا مس زوا قشيت مس قشيت طابيا مس طابيا بخللات بللنا يو غيرنا سلام دلنا يو خناعت ندلينا لابز حنبرتي لكن سلام لمبالكم بطعمي مسكناي بطعمي يلمسكن هذا راي هندي اتخون اذا ساعات وين دم محطريكم بيلكم كونتا او يمسكن يبل ناوز فرمزيكو عبد السلام امثالنا خلي فوتي سلام فرم مالت سلام صبغي طعمي سباين رمسي سفيح انت اي لهم مريتي سفيح لهم اي خلن بحري سفيح لهم بحري سفيح لهم اي خلن لهم هذه سفيح سلامي كاب سلام السفيح لهم كاب سلام السفيح لهم سفيح مال السلامي كنت عنده واحد بسايس قلت زنورة ليتي خير نيرو كابزينا السابع كابزينا بدس لك حزي كابزي يعني ورا خوابي وين على ليتي تخيدي نحزي سلام يسفي حزونا على فتو جيزة خناتات بخوابي سميان ينيرة أب كوابي سعد أنبان أب كوابي سعسيعن وردا دالون كوابي ينيرة دعمي سبوح حلف افتخابس محمد خدير فولتي عن توكا زي كيلو سمبر بدعمي سبوح حلف انتهي أداقو بحر حلفو مناورو بحر حلفو خناتاتو بحر حلفو بدعمي بعد حلفو فنجالونا يتسبر مال سنا أسا كوبايانا يودسب كوبايا شاي كوات تسبركا كوباياونا يتسبر نابتخونا سراوتات ينيرو خووني خيل بزح نقر خويني خول جن من عينت ودسب سنبايكو بدا سنباي كرشق تفي سنباي هوت كتفي افتخبابي نايشا كوبايا وانت يتواسس داي حلفو نايشا كوبايا وانت يتواسس داي حلفو تخبابي انتايو بتكبابي مرد داي بمرحتها هيمانو بتبع العادي بتوبو قرب بكل سلازنا براي نحزي كلنا نسلام انت زميرنا كمناي وردا دالولن كمناي وردا سعسعين كمناي سعدا انبان كنا حلفو نخيلنا افتو صبيو كنتات بطعم يحلف من قد بوي نيو ممسا بوي نيو مخاد بوي نيو تاي سلازخوني سلام سلازخوني وبوليتيكا سليو قاعد زغون عطوات تساحيتهم وريدهم كاب سعدا انبا ورداس نابدال الوردا عسقراتي سراويتنا يتقرأ أتو كما قاعد حرا يزمون ما رقمون ما رقمون تاهم دلهم منهم
ዝኾነ ካብ ወረዳ ፅቢ ፎርጂት ቅርሺ ሒዞም ዝወረዱ ቆልዑ ዝተተሓዙ ነይሮም ንዕኦም ክትቡና መፂና ኢሎም ዋይዞም ደቂ ንሕና እኮ ሕጊ ኣለና ስርዓት ኣለና ሓሚቕና ፀቢቕናስ መንግስቲ ኢና ኢሎሞም ቶም ዓዲ ኣምሲሖም ኣድሪሮም ብረቶም ሂቦም ዓጀብቲ ሂቦም ንፃዕዳ እምባ መሊሶም ህዝቢ ከ እንታይ ኢልኩም እቲ ከባቢ ሂዱድ ኢልኩም እዩ ኣይ ኣይፈለጠን ክንመፅእ ተለና ስለ ዝበሉ ተመሊሶም ኣረኪቦም እቶም ቅርሺ ፎርጂ ዝወሰዱ ከታይ ገርሞም ተመሊሶም ከይዶም ናፂ ሰብ ገይሮም ሽማግለ ገይሮም ናፂ ወረዳ ረኪቦም ንሓዝለ ካብዚኦም ተማሂርና ካብዚኦም ዘሚርና ካብቲ ከባቢ ወሲድና ዝተወሰና ሰብ ለኻብኡ ኸይድና ካብቲ ከባቢ ናይቲ ባህሊ ከባቢ ወሲድና ናብ ኩሉ ከነሕልፎ ንሞክር ክብል ደሊ ከመስግን ፈልጡ ይቐኒየለ يغني نزي برنامج زي بزعوانا يهزل هزل جنينيات بزعوانا يعدنا زلونا تاكن كنزت لكم نز مدرخ زي زباجهم ساعات العلم سجنا لنا مالتي سلزي تا أنا هزل فروم جنينيات كما ينقدر زول نفتو بعيد أوريد نحن تاكن صار لنا زول نعرف غيرنا لتخلنا ونسبوه وناتو أبزل دراسة أكيونا سوينا سلام لنا تخلنا عندما نصرح عن نقرات ون بدن حساب تردينا أبزي بركة زولو ناي هيمنة تفتات اللونا كأفارهم ككمانتهم كتجراي توصلسي بمثل محاورة زولو سلزي أبزي زتمرت زي تماهرنا سؤالنا حزنا ينوع الناس وطلنا تخكلي هون نباي تورينا ون مس كتنا بس تاريا بس استفاد عليه أكل محاورة أبيت كريستيان خنفل عم مسجد خنفل سلسلة من دحر زميرنا هنا تعدنا حزول زلهم أو زلهم مهران بكا سوانا نازق زينا سوانا وناتو تقرأي حزي عم تهلا تعينت شكرات لسحلهم كما يلومس سرات النت كما يلومس برست منعسي زي تحساسيكم أو زي زلو مهر زلو فلات ناو صبوغ درجة زمس ألو خنطات تزي سريحا ياو ناي تاريخ توقست غين خوض تسلام نابايتا خاقامي قرنا نسرحو اللو زلو نقرقل بدن بخاستو لزلو بوئي سلازي عنتو أبات عمو يولو ونيرو تحساب تقندي ناي سلام كزمبر زغل ميديانا بتعامي مس سلام مس زلو نايتي كنتيكاو منغستي نسو كاوتي وزا حساب نافت عدي نافت منسي نافت وطات سؤال الحساب نبلال زي خنس هم تعانتونا تغال نرقو قدم كاوزينا عفار كاوزينا وحارة كاوزينا استفالا لأنه كما تكون بسلام وصيغة بسلام تأخذ حزقا بمكينة تخير كاكو اسكع نملس نغانا يكون سب كغيشكو اسكع نملس كوم تعامي أو عاوي شماما أو عاوي فرحي زلو اسكع بصيحو هذا حسب صح بصيحو اسكع نمس تزلو نايت السلام هو بتعمل سل زي الشماغو حماق كنتات لنا ماتي سلز حماق كنتات زي مزلو منقستات مزلنا محبرسك خمي قرنا نفتحيو زي النقر تغيو هذا زفرو محبرسك زي عفار كيلوون خوزي توصازيو بزعلا سلام كزتي صبغيو ترحى مغالا تقديو غيراني ناو ورداتات وريدنا ون بزعلا نايت السلام مستمعو زلو تشيمت مستمعو زلو أما حدرتي تناويو وناتو أخيبا ويخمزي عينة استاذ بطلة يفكركا سنة زي فكر أفكيدكا بدربي مستوزل لمحرسة مستوزل لنواري بزعبا ناي السلام بدربي تحسر أو تحت وريدكا ونكسرح لله ونسرح تغنى لما كابزي مزقر أو زي أنا عندت لما عاد تتأكلنا للنسرات كلمة على التخرى أبين كبزول النقر معلة بديرنا بزعبا سلامنا عدنا تزتينا في خنتات من نصب بقى ويمثلمو من قصنا ولا يسولي سلام تزيها اللي من قصتهم كمان حيفل سلازي يجوز على كان عنا تفايد تعدي نازي تدري من قص سلازي نزو نجرزي نزو أيديا زي من قصته وين دقة فايز وين نزو نمالي مو تا كايدا بتعمل سبوعيو تا أيديا سبوعيو بقى صلاة كسر حل الله ناورد عنا تحتي نابقى ترات كورد الله زي أيديا زي نا يغني اللي زبل حساب نمالي ترارقو بأفارنيا مزيان دارقلن محمد كدر قد يا أبو صوتينهين
Mangu maridayo sih ya yenin no behi. Oke tekadu maha kada husukteninna. Maha kita keldu ya dia minna itagak ayun tafanobe. Adhau kanna hudud tambadorai. Mata adaga kaktangoro ke odari falak haban nehtiya. Kahaban nehtiya serau sukteni hi odia. Yo beni no beto beni. Odia kahta kenai. तो कलताने में कि इंशाअल्लाह बिसो हांगे नो होगा तक ये फरमू आलामान የሆነች ትንሽ መነሻ ጽሁፍ ወደ ህዝብ ወርወር በማድረግ ሰፊው በጣም ብዙ ጠቃሚ የሆኑ ሐሳቦች ከህዝብ ይገኛሉ በሚል እምነት ነው። በተለይ ከሃይማኖት አባቶች ከሀገር ሽማግሌዎች ከወጣቶች ከሴቶች ከሁሉም ማህበረሰብ ጠቃሚ የሆኑ ሐሳቦች እናገኛለን በሚል ነው ይሄ መድረክ የተዘጋጀው። ባሰብነው ልክ አግኝተነዋል። በጣም እናመሰግናለን። እዚህ ላይ አንድ ነገር ማለት ፈልጋለሁ። አንድ ህዝብ ወይም ጎረቤት ህዝቦች መቀየር መለወጥ ይቻላል አይቻልም? ህዝብ ለዘላለም በትውልድ ቅብብለሽ የሚኖር ህዝብ ነው። መሬቱም ጭምር የሚኖርበት መሬቱም ጭምር ነዋሪ ነው። እኔ ፐርሰናል በግሌ መቀሌ ቤቴን ሽጬ ወይ ሰመራ ሄጄ ቤት ገዝቼ መኖር ይችላል ካልተመቸኝ። ህዝብ ግን እንደዛ አይደለም። ህዝብ ዘላለም ነዋሪ ነው። ስለዚህ ህዝቦች በታሪክ በባህል በሃይማኖት በኢኮኖሚ ተሳስሮ በጋብቻ ተሳስሮ የሚኖር ህዝብ ነው ያለን እዚህ አካባቢ። ለምሳሌ አፋርና ትግራይ ተዋልደዋል። ከሙስሊምም ከክርስቲያንም ተዋልደዋል። ይሄ ህዝብ መለየት አትችልም፣ መለየት አይቻልም። ስለዚህ የህዝቦች እሴቶች በመጠቀም የሚገጥመን ማንኛው እንከን ተወያይቶ እንዲፈቱ ማድረግ ይቻላል። ከአሁን በፊትም የነበረ ነው። ችግር ሲፈጠር ጎረቤት ህዝቦች ተመካክሮ በሀገር ሽማግሌዎች ወዲያው ነው የሚፈቱት። አሁን ገጥሞን ያለ ለየት ያለ ችግር ደግሞ ህዝብ ነው መፍታት ያለበት። ህዝብ ከተወያየ፣ ህዝብ ከተቀራረበ የማይፈታ ችግር አይኖርም። ሰላም ያስጠብቃል። ሰላም ካለ ደግሞ ወጥቶ መግባት ይኖራል። ልጆቻችን ከትምህርት ቤት በሰላም ወጥተው ይገባሉ። እንስሳዎችም ጭምር ሰላም ካለ ከወጡበት ከዋሉበት በሰላም ወደ ቤታቸው ይመለሳሉ። ስለዚህ ህዝብ ለህዝብ የተጠናከረ ግንኙነት እንዲኖር መሰራት አለበት ብለን እናምናለን። ቀደም ብሎ ተቋማዊ በሆነ መንገድ ቀደም ብሎ ከሁሉም ማህበረሰብ የተውጣጣ ከሁሉም ጎረቤቶች የተውጣጣ ተቋም ቢኖረን ያውላ ችግር አይገጥመንም ነበር። ስለዚህ
ዋናው የፎረሙ ዓላማ ህዝቦች ተገናኝቶ ለቀጣይም እንዳይደገም ከአሁን በፊትም የነበረ ችግር እንዴት አስማምቶ እንዴት አግባብቶ እልባት ማድረግ እንዳለባቸው ያውቁበታል። ስለዚህ ይህ ህዝብ ለህዝብ ፎረም የግንኙነት ፎረም ብለን ስናስብ መንግስትም ማንኛውም የፖለቲካ ድርጅት በዚህ ውጣ በዚህ ግባ የሚል ነገር የለም። ነፃ ፎረም ነው። ነፃ የህዝብ ለህዝብ ግንኙነት ፎረም ነው። ችግሮች እየዘመርን ከኖርን መፍትሄ አይመጣም። ስለዚህ ምክክር ካለ የተፈጠሩ ችግሮችን ሊፈቱ ይችላሉ። ቅድም በመግቢያ ገልጬዋለሁ። አንድ ህዝብ ሆን ብሎ ለአንድ ህዝብ አጠቃለሁ ብሎ በታሪክ ተነስቶ አያውቅም። በየዘመናት በየጊዜው የሚፈጠሩ ግለሰቦች ለግል ጥቅም ሊሆን ይችላል፣ ለስልጣን ሊሆን ይችላል። የሚፈጥሩት ትርክት ይነሳና ስህተት ይፈጠራል። ስለዚህ እዚህ ጋር ነው እንደ ህዝብ ያ ስህተት እንዳይደገም ተወያይቶ ቀጣይ የሆነ ሰላማዊ ግንኙነት እንዲኖር ያደርጋል ከሚል አንጻር ነው። ከመድረኩ የመጣ ጥቆማ መስፋት አለበት፣ ወደ መሬት መውረድ አለበት፣ በቅማንትም የተነሳ ተጠናክሮ መቀጠል አለበት የሚል በተደጋጋሚ ሲገለጽ ሰምቻለሁ። ይህ መድረክም ለዛ ዓላማ ነው። ይህ መነሻ አድርገን በሚቀጥለው በጽሁፉም ተቀምጠዋል። በመጀመሪያ በአፋር አካባቢ ሰላማዊ በሆኑ አካባቢዎች ነው የሚለው። መሬት ወርደን ህዝብ ለህዝብ ግንኙነት እንፈጥራለን ይላል። በመቀጠል ወደ አማራ ክልል አገው ቅማንት እናሰፋዋለን ነው የሚለው። እዛም አይታጠርም፣ ይቀጥላል ወደ ሌሎች ክልሎች። ከዚህ ተሞክሮ በመውሰድ ወደ ሌላ ክልል ይስፋፋል ነው የሚለው። አንድ ሀገር እስካለን ድረስ ችግሮቻችን ተቀራርበን መፍታት ስላለብን አጠናክረን እንቀጥልበታለን ልፈልጌ ነው። ከሃይማኖት አባቶች ምንድን ነው የሚጠበቀው? ይህንን የሰላማዊ ግንኙነት ህዝብ ከህዝብ መሰራት አለበት። ከአፋር ሃይማኖት አባቶች ጋር፣ ከትግራይ የሃይማኖት አባቶች ጋር ዋና ደግሞ ሞተር የሃይማኖት አባቶች ነው። በህዝብ ላይ ተደማጭነት አላቸው። መመሪያ አድርግ አታድርግ ካሉ አያደርግም ማህበረሰቡ፣ አድርግ ካሉ ያደርጋል። ስለዚህ የሃይማኖት አባቶች ወሳኝ ሚና አላቸው። ወሳኝ ቀጥሎ እህቴ እንዳለችው ቅድም ሴቶች፣ በነገራችን ላይ እዛ ጥቆማዋ ለመውሰድ ሴቶች መብዛት ነበረባቸው። ትንሽ ሴት የመጡ ያለችው እቀበለዋለሁ እኔ እንዲሳተፉት ብለናል፣ ጣራ አድርገናል። ግን የመጀመሪያ ስለሆነ ከዚህ ትምህርት በመውሰድ ቀጣይ እናሰፋዋለን፣ እንቀበለዋለን ልፈልጌ ነው። ምክንያቱ ያለ ሴት መንቀሳቀስ አይቻልም። ሴቶች ሁሉም ነገር ናቸው። የሰላም እናቶች ናቸው። የአፈታት ዘቤም እነሱ ይችላሉ። አስታራቂ ናቸው። ስለዚህ በሚቀጥለው ሴቶች ተሳታፊ እንዲሆኑ እናደርጋለን ልፈልጌ ነው። ስለዚህ አንድ ተሞክሮ ልንገራችሁ፣ ይጠቅመናል ብዬ ነው። ህዝብ ለህዝብ ተጣልቶ አያውቅም የምንለው በምክንያት ነው። በጦርነት ጊዜ
አማራ ክልል እዛ አካባቢ ከዚህ ሄዱ ታጋዮች ቆስሎ ሊቀር ይችላል። የተለያየ ችግር ሲያጋጥም ነበር። አንድ ታጋይ ለዛ ሙስሊም ናቸው መሐመድ ነው ይባሉ በጭፍራ አካባቢ ነው። ጫካ ውስጥ ነው ያገኙት። ልጆች ነው ያዩት። እነዛ እረኞች ለወላጆች ይናገራሉ። ሄዶ ከወደቀበት አንስቶ ወደ 2 ዓመት አካባቢ ቤት ደብቆ በዛን ሰዓት ኃይለኛ ፍልሚያ ነው የነበረው። ያባት ቤቱ ደብቆ ቁስሉን በጨው ያጠበ እንግዲህ ኃላፊነት ነው የወሰደው በቤተሰቡ በራሱ ማለት ነው። ያ ተቃራኒ አካል ቢያገኘው ምን ሊያደርገው እንደሚችል ግልጽ ነው። ተንከባክቦ 2 ዓመት አካባቢ ወደ እዚህ ነው ያመጣው። ከዚህ በላይ ምሳሌ የት አለ? ህዝብ ለህዝብ ቢጣላ ኑሮ ያውቃል እኮ ጎረቤት እዛ ቤት እንዳለ እኮ ያውቃል። ያው ቁስለኛው ያውቃል፣ ማህበረሰቡ ያውቃል እኮ ዝም ስላለ ነው። ይሄንን እሴት አለን፣ ይሄንን ባህል አለን እኛ። ስለዚህ እንደዚህ አይነት በጎ ነገሮች ወደፊት በማምጣት ህብረተሰቡ የበለጠ እንዲሰራበት ማድረግ ይቻላል የሚል ነገር ነው። ደብረ ሲና አካባቢ እንደደረሰው የትግራይ ሰራዊት ደብረ ብርሃን አካባቢ እዛ አካባቢ የትግራይ ተወላጆች ወደ 2500 የትግራይ ተወላጆች የሆኑ ናቸው። እዛም ተወልደው ያደጉ ናቸው። ወደ አንድ ቦታ ይወስዳቸዋል። ምን ሊያደርጋቸው እንደሚችል ማንም አያውቅም። እዛ የሄዱበት አካባቢ ማህበረሰብ ምንድን ናቸው እነዚህ ብሎ ጠየቀ። አይ እንደዚህ ናቸው። ለምን ወደዚህ መጡ? እዚህ እንዲቆዩ እንዳለ ማህበረሰቡ ነው የጠበቃቸው። ምንም ችግር እንዳይደርስባቸው ከ2500 በላይ ነው የምላቸው ያለው ሰው ነው። እዚህ አካባቢ ችግር እንዳይደርስባቸው እስከ መጨረሻ ተንከባክቦ ማህበረሰቡ መጨረሻ ላይ ተለቀቁ። እነሱ ደግሞ ምን አደረጉ? ከውል ፕሪቶሪያ በኋላ እዛ አካባቢ ሂዶ ቤተክርስቲያን እየሰሩ ነው። አሁን አዋጥቶ ማለት ነው። ከዚህ በላይ ታሪክ ምን አለ? ስለዚህ ህዝብ ለህዝብ ተጣልቶ አያውቅም የምንለው ለዛ ነው። ስለዚህ ውስጣችን ችግር የሚፈጥር ካለ ህዝቡ ማስተካከል ይችላል፣ ህዝቡ ማረም ይችላል። ስለዚህ ለዛ ነው የሃይማኖት አባቶች ወሳኝ ሚና አላቸው፣ የሴቶች ወሳኝ ሚና አላቸው፣ ወጣቶች ወሳኝ ሚና አላቸው የሚባለው ለዚህ ነው። ስለዚህ ቀጣይ ይህን አጠናክረን እንቀጥልበታለን ልፈልጌ ነው። ምናልባት እኔ ያልነካሁት ካለ ኢንጂነር ዳኝ አጠር አድርጎን እንዲያደርግልኝ ይፈልጋለሁ። ዋና ሰብሳቢ አቶ ገብረአዝጊ ሁሉንም ነገር በዝርዝር አስቀምጦታል። እዚህ ተሳታፊዎች ጋር ያገኘነው ግባት በጣም ትልቅ ግባት ነው ያገኘነው። ስለ ሰላም አባቶቻችን የሃይማኖት አባቶች ብዙ ነገር ብለውናል። ተሳታፊዎች ብዙ ብለውናል። ከሴቶችም ከተለያዩ ብሔሮች ከቅማንትም ከአፋር ከሃይማኖት አባቶች የተሰጠን ገንቢ ሀሳቦች ነው። ሰላም ለሰላም ሁላችንም መዘመር አለብን። ለሰላም ታች መውረድ አለብን። ይሄን ነገር ስናዘጋጅኛ ፖለቲከኞች የራሳቸው የሆነ ስራ አላቸው። ፖለቲካ በፖለቲካ ኃይል የሚታይ ነገር ነው። ባለሙያ ያለው በዛ ጉዳይ ላይ የራሳቸውን ሀሳብ ያሸራሽራሉ። እኛ ግን እንደ ሽማግሌ ሆነን ሽማግሌ አንተ በዳይ ነህ አንተ ተበዳይ ነህ የሚለውን አጀንዳ ይዞ ሳይሆን የሚነሳው ዋሽቶ ለማስታረቅ ልዩነቶችን በማጥበብ ወደ አንድነት ለማምጣት ነው። ዛት ሷይ እኛም ጦርነት
ሁማን ዲስትራክሽን እና ማቴሪያል ዲስትራክሽን ያስከትላል። በሰው ንብረትም በንብረትም በሰውም ላይም ብዙ ጉዳት ያመጣል። ስለዚህ በነበረው የሲቪል ዋር ወይም የእርስ በርስ ውጊያ ብዙ ነገሮች እንዲፈጠሩ አድርጎናል። አብሮነታችንን የሚያላሉ ነገሮች ተከስተዋል። ስለዚህ እዛ ላይ አበክረን መስራት ስለሚገባን እያንዳንዳችን ስለ ሰላም መዘመር እንደሚገባን ነው። ሌላ ሚዲያዎች ለጥፋትም ለልማትም ትልቅ ሮል ይጫወታሉ። በሩዋንዳ የቱትና ሁቱ ዜጎች ወይ ብሔሮች እንዲተላለቁ ያተደረገበት በሚዲያ ነው። በአንድ ወርድ እስከወጣች አንድ መጥፎ ቃል ከወጣች አንዱን የሚያንኳስስበት ቅድም በጽሁፋችን ላይ ማካተነዋል። አንዱ የራሱን ብሔር ኮፍሶ ከፍ አድርጎ አንዱን አሳንሶ የሚታይበት አካሄድ መኮንን መቻል አለብን፣ መጠየፍ መቻል አለብን። ታው ነውር ነው ማለት መቻል ይገባል። ስለዚህ ሚዲያዎች ላይ ሌላውን በደንብ ስለገለጸው አቶ ገብረሃዝ ግን ፕሮፌሽናሊቲሱ ሊኖራቸው ይገባል። ባላችሁ ነገር ላይ ስትሮንግ ሳይድ ጠንካራ ጎናችሁ እንዳለ ኪፒታፕ ወይም ጠብቁት ማለት ይቻላል። ደካማ ጎን ላይ የሚባሉ ነገሮች ብሔር ቀስቃሽ፣ ለግጭት ቀስቃሽ የሚሆኑ ሚዲያዎች ላይ የሚተላለፉ ሳንሱር ከማድረግ ጀምሮ እንደገና ህዝባዊ መድረክ በመፍጠር በነፃነት ሀሳቡን ህብረተሰቡ በማንሸራሸር ስለ ሰላም እንዲሰብክ፣ ስለ አብሮነት እንዲሰብክ አብረን እጅ ለእጅ ተያይዘን እንዳተባባልነው ኩታን ገጠም በመሆናችን አንዳችን ወደድንም ጠላንም አንዳችን ከአንዳችን ተለይተን መኖር የማንችል ህብረተሰብ ስለሆነ እዚህ ጋር አበክረን መስራት አለብን። ዜጎቻችን ከአንድ ቦታ ወደ አንድ ቦታ በነፃነት ተንቀሳቅሰው ሀብት ጥሪት አፍርተው መስራት የሚገባቸው ሁኔታ መመቻቸት ያለበት ነው።